Okay. Haye arkabuni kamajamtoota ilmaan Oromoo kan duniyaa targamtan ummatti keessanuu kabajni jaalallee onnee irraa maddee bakka jirtan bisila qaqqabu guyyaa addaa sagantaa addaa isiniif hin dhufneerra egaa wanti Oromoo irraa eegamu maal gochuu qabdan isin beekaa okay ሰላም ጤና ይስጥልኝ ውድ የተከበራችሁ ዓለም ላይ የምትገኙ አድናቂዎቼ አፍቃሪዎቼ እንዲሁም ወዳጆቼ በአጠቃላይ ማለት ነው ቀጥታ አክቲቪስቶች በዚህ ሰዓት ይደርሳሉ ተብሎ ይጠበቃል ዛሬ የተለየ ልዩ ዝግጅት የኔ ቤቴ ላይ ልዩ ዝግጅት አለኝ ክቡር ፕሬዝዳንት ማሜ ከካይሮ እስክንድርያ ቤቴ ላይ because just me you are going to live enjoy okay ሁላችሁ ባላችሁበት መደሰት ነው ከናንተ የሚጠብቀው ያላችሁን ሐሳብ ኢትዮጵያዊ ጨዋነት በተሞላው ማለት ነው ማስተላለፍ ትችላላችሁ እና መልካም ቆይታ መልካም የመዝናኛ ጊዜ እንዲሆንላችሁ ከወዲሁ ገልጻለሁ ክቡር ፕሬዝዳንት ማሜ ምን ይዞ መጣ በሀገር ጉዳይ ምን ይወያያል ከሱ ጋር ማን አሉ አብረን እንይ አመሰግናለሁ በሚገርምና በጣም በሚያስደስት መልኩ ዛሬ ልዩ ዝግጅት ከክቡር ፕሬዝዳንት ማሜ ቤት ቀጥታ የልጅ ፕሮግራም የተለያዩ አክቲቪስቶች እኔ ጋር ይመጣሉ ተብሎ ይጠበቃል የሚመጡት አክቲቪስቶች እነማን ናቸው አክቲቪስቶታ ሴና ቀበሳ ኢልማን ኦሮሞቲክ ቢፋ አደዳቲን ከንደበርሳቱረኒ ሀዳማኔ ጎቲ አፍራ ቀቡ አክቲቪስቶች ነው እንጂ በወሊን ይላላ በሸነነ ጋሪ ጥሩ መዝናኛ ተደበሩብኝ እስከዛ Hello. Yeah. Where are you? Oh. Yes. Where is Sachuan? Okay, Matachu. Okay, welcome. Okay, Suman. Salam nacho. Nur. Yirbu. No. Nana. Welcome, Mame, activist Mame,
እንግዲህ ዛሬ ፕሮግራማችን ቀጥታ በአማርኛ ቋንቋ ነው የሚተላለፈው። አክቲቪስት አብዲ ሙክታር እና እንዲሁም አክቲቪስት የኢትዮጵያዊው ስልጤ በጣም ለሀገሩ ተቆርቋሪ የሆነ ኢትዮጵያን ጠንቅቆ የሚወድ ወንድማችን አክቲቪስት ማሜ ማለት ነው እና ተጫወቱ ኦኬ አክቲቪስት ቶልቻ ሁሴን እንደሚመጣ ተስፋ አደርጋለሁ። እስኪ አንዴ ሄሎ ቶልቻ የሰጌሰታ ኦኬ አከደፍቴ ቀቀብዱ ይፈማ ኦ ቶልቻ ኖር ቶልቻ تمام ቶልቻ ሰላም ነው ማሜ ዛሬ እንግዲህ አዳዲስ ሰዎችን ታውቃለህ ኦኬ እንኳን ደህና መጣችሁ። ቶልቻ እንዴት ነው? ሰላም ነው? ባሪ ሰላም እንኳን ደህና መጣችሁ ሁላችሁም። አልሐምዱሊላህ ተሜ ኖር ጆል ብሻኒ እንዴት ነው? ሰላም ነው ወይ? እንዴት ነው? እንዴት አየህ ማሜ? እንግዲህ ያው እኔ ቶልቻና አክቲቪስት አብዲ ሙክታር ብዙ ጊዜ እንገናኛለን። አንተስ እንዴት ነው? እንዴት ነው? ሰላም ነው አይደል? ወላሂ በጣም አሪፍ ነው። እንዴት ነው? እንዴት አየኸው? መንገዱ ይርቃል? መንገዱ ትንሽ ይርቃል። ያው እንግዲህ ርቀት አይገድበንም። በፍቅር ለመገናኘት በትክክል ፍቅርን ፍለጋ በትክክል ርቀት አይገድበንም። አይደለም ከዚህ እዛ ከሌላም ቦታ ቢቻል መተን ኦፍ ኮርስ አክቲቪስት ቶልቻ ቤታኒ ሳይም ቤካ ኦንላይን ረተም ቤካ በኦንላይን ነው የማውቀው። ተገናኝታችሁ ታውቃላችሁ? አብዲስ አንተስ ታውቃለህ? ያ እኔ ብዙውን ጊዜ እንተዋወቃለን ፌስቡክ ላይ የተለያየ ጊዜ እናወራለን። በውስጥም በሜሴጅም እናወራለን። እንደዛው ደግሞ በላይቭ እከታተለዋለሁ ሁሌ እና በጣም ከማንም የማደንቀው ልጅ ነው በምንም ነገር። ኦኬ አመሰግናለሁ። አሁን አጭር የሆነች ፕሮግራም አለችን ለሱ ያዘጋጀንለት ለወንድማችን ትልቁ የተፈላለግንበት ምክንያት ለሱ ያዘጋጀንለት ትንሽ ስጦታ አለች። አዎ ብዙ ጊዜ የሮደን ኦሮሞ ዳፈልማ ብዙን ጊዜ ለኦሮሞ እውነቱን ይናገራል። አሁን እሱ ለኦሮሞ ስለተናገረ ኦሮሞ ይናገርለት ጠፍቶ ሳይሆን በጣም ትክክለኛው ሪያሊቲውን ሐቁን ይዞ ስለሚናገር ከዛ አንፃር እኛም ያው የካይሮ ኦሮሞን ወካን ኦሮሞ በከቦኤ ኦሮሞ ዱንያ ረጅሩ በከቦኤ badhaasa tokkoon kennaa fi abdii dalkaa fuutee tolchaatti kennitee tolchaan immoo akka isaaf kennu kabajaan isin gaafadhaa galatooma tamaam aktiivistii tamaam nuuf kennime ol kaa'aati hundi keessanuu bakka teessanii ol kaa'aa andee tana suullachuu andee ኡፈታ አባ ገዳቲ ኡፈታ አዳ ኦሮሞ ይሄ ለወንድማችን ለስልጤው አክቲቪስት መሐመድ ከድር ዛሬ የተዘጋጀ ልዩ ስጦታ ነው። ከኦሮሞ ልጆች ከአባ ገዳ ልጆች የተበረከተለት ስጦታ ነው። አብዲ ተረከበኝ። ይሄ ማለት በጣም በኦሮሞ የባህል ልብስ ነው። እንዲሁም ደግሞ ሙሉ ኦሮሞ የሚወክል ልብስ ነው። በጣም ደስ ብሎኛል ይሄንን ስጦታ መዘጋጀታችሁ። ያው ከቶልቻጅ ማሜ እንዲቀበል ውድ ተመልካቾቻችን እንደምታዩት ይሄንን ስጦታ ለሙሐመድ ለወንድማችን የምናበረክተው ሙሐመድ ሐቅና ሐቅ ብቻ ስለሚናገር ሁሌም ከሐቅ ጎን ስለሚቆም ሐቀኛ በመሆኑ እኛ የሱ ወንድም ኦሮሞዎች በኦሮሞ ስም ይሄንን የኦሮሞ በዓል ልብስ ለጓደኛችን ሙሐመድ አበርክተናል። ኦኬ ማሜ ተቀበለ። Thank you, Mama. See, Andy, Abdi, obboleessa kiyya uffatu ለብሶ ለብሶ ይምጣ
ክፍሌ ሂድ በደስታ ነው የምለብሰው። አክብራችሁ እስኪ ደርሰና ምን ያህል ያምራል እስኪ መጣ ይኸው መጀመሪያ እዛ ድል እንሰጣለን በደንብ ጃኬት ብቻ ዘው ልበስ ሁሉንም ይልበስ ችግር የለም ልበስ ፏ ብሎ ይምጣ ገለተማ ኦኬ ሜሙ ጫንኩኒ የሮደኑ ሰቦና ደስኒ ገለ ማለፊ ኑቲ ጀቹዳም ኦሮሞን ሰባብ ሰብለሞታ አደዳ ሀላ አደዳቲ ዋደኑ ራ በርባደን ዋን ቡቹ ሰገንታ ቡቹ ቆጴስኔ ፊ ቦጁ ቀብና እሰጀዱ ኤርጋን ቀባቶል ቸማጀታ ማለፊ ሰባብ ሰብለሞታ ተፈቹን ቀብኑ ማለፊ ዋንደኑ ዳ ፕሮፓጋንዳ ዳ ፍኑ ገረጋሩ ዋና ደጋቲ ቡኬ ተጃባቹ ጀራ ፋይዳ ቀበን ጀዳ አከኪያ ከቲ ማለት ፍኔ በርግጥ ኡጋቲ ኦሮሞን አርሙዱረሌ ተከሌ ነመ ጅቤን ቢው ኦሮሞን diina isa ajjeesuudhaaf waraana qabatee dhufee booji'ee ka'ee wal waraanuu gatii nuun qabu ansi yoo ajjeese ati yoo na ajjeefte nu lamaanuu bu'aa tokko argannu ati na ajjeeftee wanni ati fayyadamtu hin jiru ansi ajjeesee wanni fayyadamu hin jiru kanaafuu waraana lafa kaa'iti kootu ilma kiyya ta'ii jedhee ilma isaa godhata nama isa ajjeesuudhaaf oromoon tasumallee saboota Itoophiyaa keessa jiraatanii miti diina isa ajjeesuudhaaf kilaash qabatee dhufee na ajjeeftee waa takkan argattu ansi ajjeesee homaan argatu qawwee lafa kaayii nagahaan obboleeyyan taanee waliin jiraannaa jedheetiniin ilma ofii godhataa jechuudha. Jalqabaas namni daangaa nuti darbee seenaa keenya biyya teenya qabeenya keenya hataa ture eenyoo akka ta'e hin beeknaa jechuudha. Saboota Itoophiyaa keessa jiran hundan jaalannaa achi keessaa qabu saboota tokko tokko aadaa gaariis hojii qabnaa seenaa gaariis hojii qabnaa seenaa badaas hojii qabnaa haa ta'u mootuu Muhammad obboleessa keenya kan dhugaaf dhugaan kan Muhammad Kadir waggoota hedduu biyya san keessatti gaanfa Afrikaa san keessatti uummanni Oromootiif uummanni Sirtee uummata jaalalaa waliin jiraataa ture obboleessi keenya kana wal arguu kennaaf hedduu gammannee akkasuma kunootiin madaqfannee jirra galatoomii aktiivista abdiin wanta ammas gaafadhu Oromoon kutaa hundarratti bakka dalagarratti sabaaf sablammoota wajjin hojjetantu jiranii bakka daddaatti hiriyaa keenya jiranii Oromoo keessa sabaaf sablammoota dammaqanii akka nu duraan deemne jarri nafxanyaa jarri habashaa nafxanyaa maal godhanii sabaaf sablammoota ofitti qabuudhaaf tooftaa jarri fayyadamanii jiru. Yoo birrii ta'es yoo maallaqa ta'es yoo propaganda ta'es yoo ilmoo kennu ta'e si tini jedhu galatoomii kee dhufeera. Nur welcome. Wow. Mamme. Yalla. Naam ግባ ባህላችን ዋው ያ ማሚ አሁን በዚህ ጥያቄ ላይ እኔ ትንሽ በአማርኛ ነው ኦኬ ያ ሁላችሁ አፋና ኬኛን ማሊፊ አከጀን ኦሮኩን ኤርጋን ኩን ኦሮሞዳ አከጀን ጀቹን ሰባብ ሰለሞታ ተቀ አፋና አማራት ቦደሌ ማናርዲን ዱበና ማርስ ፈካታ ዴቢቲ ኩን ሰባብ ሰለሞታ ሁንደዩ waan addaatiin jaalala addaa kennine ofitti qabuu qabnaa isee dhufanitti jedhasi galtee dubbiin sorriidha kun akka namni hundi beekutti oromiyaa keessa sabaaf sablammiin hin jiru sabaaf sablammii kana ammoo nu jaalalaan uummata keenya wajjin walirraa fuudhaatiin wajjin jiraatee waggaa kana hunda akkasuma ammoo namoonni tokko jiran sabaaf sablammii Itoophiyaa keessa jiran Oromoodhaan walitti buusuuf kan deeman nuti ammoo maali akka aadaa keenyaattis akka sirna keenyaattis sabab sablammii jaallanneetii wajjin jiraataa jirra hanga har'aattis Oromiyaa keessa sabab sablammii lakkoofsaan guddaatu Oromiyaa keessa jira akkasuma nu ammoo sabab sablammii kana ofitti dhiyeessinee jaallannee wajjin jiraachuu qabna maaliif namoonni sabab sablammii nutti kaasanii nu wal nu dhabsiisuuf jiran nama baay'eedha wanta waan akkas yaadan Oromoon hundi hin beeka jedhee yaada kanaafuu nu ammoo sabab sablammii biyya keenya keessa jiru ofitti dhiyeessinee kan duraanii caala ofitti dhiyeessinee yeroo kanatti jaalala kennuufii qabna wajjin jiraachuuf akka isaan nu duukaa hiriiran akka isaan nu ta'an nu fakkaatanii jiraatan jechuudha. Maaliifuu Oromoon jaalala qaba. Eessattuu saba ofiitii miti ammoo uummata Itoophiyaatii miti uummata biraa birattuu Oromoon jaalatamaadha sirna qaba. Kanaafuu nu wanti nu godhuu qabnu sabaaf sablammii biyya keenya keessa jiru hunda isaatu jaalannee ofitti dhiyeessinee kabajaa kenninee fi akkasitti wajjin jiraachuu qabna. Kuni fakkeenya nuuf haa ta'uu fi kunoo maammeen akka argitan guyyaa har'aa dhufee inni kanaan duras dhugaa jirtu dubbata waa'ee Oromoo kanarrattis ni dubbata yeroo baay'ee wanti inni dubbatu garuu achirratti waan dhugaa jiru tokko lafa kaaya laayif bayeetiin yeroo haasa'u sababa kana namoonni habashoonni baay'ee aaranii namoonni tokko jechuudha garuu nuyi wanti godhuu qabnu kana boodas jaalala sabaaf sablammii argachuu qabna nus sabaaf sablammii kana jaalannee ofitti qabuu qabna jechuudha kanuma maammee ኦኬ ገለቶሜ ማሜ ይቅርታሽ የኦሮምኛ ቋንቋ ሲልም ያው ስላንተ አንዳንድ ነገር ለሰዎች ለማያውቁ ሰዎች እንዲያውቁና
ያው በየትኛውም ቦታ ላይ የትኛውም አካባቢ ላይ ሲያገኙት ካንተ ጋር እንደ ቤተሰባቸው እንደምንም የፈለከውን እርዳታ ከኦሮሞ ህዝብ ኦሮሞ ከጎን እንደሆነ እየገለጽን ያለ ነው። እስኪ ማሜ ምን ተሰማህ? እስኪ ወላሂ እውነት ለመናገር ከጅምሩ ጀምሮ ይህንን ዝግጅት አዘጋጅታችሁ ለግብዣ ስትጋብዙኝ በጣም ደስ ብሎኛል። ምናልባት እኔ ከደስታ አንፃር ደስታው ከበዛብኝ አንፃር ድምጼም አለረለ ንግግሮቼም እየጠፉብኝ ነው። አክብራችሁኝ እንግዲህ የአባባ ገዳ ልብስ ልትቀበሉኝ ስለተዘጋጃችሁና እየተቀበላችሁኝ ስላለ መጀመሪያ የማቀውን ፍቅር ይበልጥ ያዳበራችሁበት ሁኔታ ነው ያለው። የኦሮሞ ህዝብ በመሰረቱ የራሱ ማንነት ተከብሮለት የሌሎች ማንነት እንዲከበር የሚፈልግ ብዙ መስዋዕትነትን ከፍሎ አሁን እያየን ያለነውን ብልጭታ ያመጣ ይህንን ህዝብ ደግሞ አለማክበር ምቀኝነት ወይም ደግሞ ለዛ ትግሉ ላደረገው መስዋዕትነት ለከፈለው መስዋዕትነት እንደ ግለም እንደ ቡድንም እውቅና አለመስጠት ምቀኝነት ነው ብዬ ስለማምን የኦሮሞ ህዝብ ያደረገው ነገር እኔ በህይወቴ የማቀው መንግስት ወያኔን ነው። በወያኔ ዘመን ደግሞ ጠንካራ ትግል አድርጎ እየሞተ ያሸነፈ ህዝብ ቄሮ ነው፣ ኦሮሞ ነው። ለዛ ህዝብ ደግሞ ዝቅ ብዬ ያለኝን ክብር ገልጻለሁ። እሺ እስኪ እንግዲህ አሁን ዛሬ እንግዲህ ያው አጀንዳ አለን። አጀንዳችን በኢትዮጵያ ጉዳይ ነው የምናወራው። ሁላችንም የየራሳችን እንደ አንድ ኢትዮጵያዊ እንደ አንድ የሀገር ልጆች ሁላችንም ይመለከተናል። ስለ ሀገራችን ጉዳይ ይመለከተናል። አብሶ ሶሻል ሚዲያ ላይ አሁን ሰሞኑን እንግዲህ እያያችሁ ነው። ቅድሚያ በሱ ነው የምንጀምረው። አክቲቪስት አብዲ ሙክታር ቶልቻ ሞንክ ማሜ እያያችሁ ነው ያላችሁት። ሰሞኑን አሁን አፍሪካ ኪባረት ወይ ደግሞ ሳውዝ አፍሪካ ላይ የተደረገው ነው በገጀራ ሶስ ሲያቃጥሉ የኦኔግ ባንዲራ ከጎኑ አድርገው ቄሮ ባሌ ጎባ ላይ ሲያደርግ የነበረ ከሃይማኖት ጋር እያገናኙ ከቄሮ ጋር እያገናኙ ነው ያለ ነው። ለምሳሌ ሀብታሙ በሻሻ የሚባል ፌስቡክ ስር ከገባችሁ በጣም ነው የሚያሳዝነው፣ እጅግ በጣም ነው የሚደብረው። እና ስለዚህ ይሄን ነገር እስኪ ምን ትላላችሁ እናንተ? እስኪ እንዴት አያችሁት ሶሻል ሚዲያ ላይ የሚሄደውን ነገር? ኦኬ ሰጠን ነው እንግዲህ በዚህ ነገር ላይ እኔ የራሴ የሆነ ምልከታ አለኝ። ይሄ በኦሮሞ ህዝብ ላይ እየተሰራ ያለ ፕሮፓጋንዳ የመጀመሪያ አይደለም። ከድሮ እኔ በግሌ ከመወለዴ በፊት የነበረና ህፃን ሆኜ ስሰማው ያደኩት ነገር ነው። ቅሉ ግን የኦሮሞ ህዝብና እየተነዛበት ያለው ፕሮፓጋንዳ የተለያዩ እንደሆነና በጣም በሚገርም ሁኔታ የኦሮሞ ህዝብ ስሙን ባደሰበት ሰዓት ላይ ድጋሚ ስሙን ለማጠልሸት የውጭ ሀገር የተሰሩ ግፎችን ወይም ደግሞ የእርስ በርስ እልቂቶችን ባሌ ላይ እንደተደረጉ ተደርጎ የኦሮሚያን ባንዲራ በማቀናበር የአባገዳን ባንዲራ በማቀናበር ሌላ አማርኛ ተናጋሪ ወይ ደግሞ የብሔር ብሔረሰቦችን ቋንቋ ተናጋሪ አማርኛ መስማት የሚችለውን ኦሮሚኛ ግን መስማት የማይችለውን ህዝብ ሆዱን ለመውሰድ ጥረት እየተደረገ ነው ያለው። ማንኛውም ኢትዮጵያዊ እዚህ ጋር ማወቅ ያለበት ነገር ይሄ እየተደረገ ያለው ነገር ከጥንት ጀምሮ የነበረ በተለይ በኦነግ ስም መላው የኦሮሞን ህዝብ እንደ ጅብ እንደ አውሬ እንዲታይ የተነዛበት ፕሮፓጋንዳ ነበር። ያንን ደግሞ ቄሮ ቀልብሶታል። ቄሮ እየሞተ ነፃነትን ለኢትዮጵያ ህዝብ ያጎናጸፈበት ሁኔታ ነው ያለው። ስለዚህ እየነዙት ያሉት ፕሮፓጋንዳ መቀልበስ ይቻላል። መቀልበስ የሚችለውም የኦሮሞ አክቲቪስት ነው፣ ሌላ አይደለም። የኦሮሞ አክቲቪስት ብቻና ብቻ ነው መቀልበስ የሚችለው። የኦሮሞ አክቲቪስት እንዴት ነው የሚቀለብሰው ብለህ ብትጠይቀኝ እነሱ የኦሮሞን ህዝብ በሌላው እንዲጠላ ለማድረግ ያልሰራውን ሰራ። የውጭ ሀገር የተደረጉ ክስተቶችን ኦሮሚያ ላይ እንደተደረጉ አድርገው እንደ አውሬ እንደ ጭራቅ ለማሳየት የሚሞክሩትን ክስተት መቀልበስ የሚችለው የኦሮሞ አክቲቪስት አንድና አንድ በአማርኛ ስራውን ሲሰራ ብቻ ነው። በአማርኛ የሚሰራው ለወላይታው፣ ለደቡቡ፣ ለሀዲያው፣ ለአፋሩ፣ ለሶማሌው ኦሮሞ ማን እንደሆነ ምን እንደሚፈልግ ለማሳወቅ እየተሰራበት ያለውን ደባ ለማሳወቅ ያህል ነው። እንግዲህ እነዚህ ሰዎች አሁን በተለይ ኦሮሞን ስም ለማጠልሸት የሚጣጣሩ ሰዎች የናንተን ድክመት ነው ያሉት።
አሁን ለምሳሌ እናንተ የኦሮሞ አክቲቪስቶች ናችሁ፣ ኢትዮጵያዊ የኦሮሞ አክቲቪስቶች ናችሁ። የእናንተን ድክመት ተጠቅመውበታል። ይሄንን ድክመታችሁ ማሻሻል አለባችሁ። ለሌላው ኢትዮጵያዊ ለብሔር ብሔረሰቦች ስትሉ አማርኛን በአግባቡ መጠቀም አለባችሁ። እንግዲህ እናንተ ህዝብን የመሰብሰብም ኃላፊነት አለባችሁ። የትግሉ መሪዎችም ናችሁ። መዋሸት ካልሆነ በስተቀር ይሄንን ለውጥ ያመጣው የኢትዮጵያ ህዝብ ነው ብል እኔ ውሸታም ነኝ። የሞተው ማን ነው? እጅ የጠመዘዘው ማን ነው ብለውን ስንጠይቅ ቄሮ ነው። ቄሮ ማን ነው? ኦሮሞ ነው። እናመሰግናለን። የቄሮ ትግል የኔ ትግል ነው ብሎ መውሰድ አንድ ነገር ነው። ግን የታግሎ ያመጣው የኢትዮጵያ ህዝብ ነው ብሎ መካድ ነው ይሄ። እና እያስመዘገባችሁ ያለውን ድል ለሰፊው የኢትዮጵያ ህዝብ ተጭኖበት የነበረውን የባርነት ቀንበር ስለቀለባሳችሁ ሌላ ባርነት ጫኞች ደግሞ የምኒልክ አስተሳሰብ አቀንቃኞች የኦሮሞን ህዝብ በማጠልሸትና በማዋረድ ስሙን በማጥፋት ራሳቸውን አግነው አንዳንዴ በጣም የሚያስጠላ ነገር ወላይታ ተነስ፣ ጉራጌ ተነስ የሚሉበት ሁኔታ አለ። ማሜ ወደ እሱ አጀንዳ አመጣለሁ። አመሰግናለሁ። እስኪ ለሌሎቹም እድል ልስጥና እስኪ አክቲቪስት አብዲ ሙክታር እሱ ያነሳው ላይ ሌላ ጨመር በማድረግ ማለት ነው። አሁን ሰሞኑ ላይ ሶሻል ሚዲያ ላይ የተነሱት እነ ሀብታሙ ባሻም ይሁኑ አሁን ለምሳሌ እንደኔ እንደግል በህግ እንዲጠየቁ ነው። ለምሳሌ እንደዚህ የሚያደርጉ ሰዎች በእርግጠኝነት ካይሮ ቢኖሩ በፈለገ አይነት አንግል የፈለገ አሜሪካ አይደለም ማርስ ላይ ለምን አይሆንም? ያልተደረገውን ነገር ሆኗል እስካለ ድረስ መረጃ አለ፣ ሶሻል ሚዲያ አለ። ይሄ ሰው ታዋቂ ሰው ነው። ያ ሰው ማይታወቅ ሰው ፊቱን ቀይሮ ማንነቱን ቀይሮ የኦሮሞን ስም እያጠፋ ቢሆን ጥሩ ነው። ይሄ ጆኖሳይድ ኦሮሞ ህዝብ ላይ ሌሎቹን ማነሳሳት ውሸትን ተንተርሶ ማድረጉ እንደ አንድ ኦሮሞ ምን ተሰማ? ከነዚህ ሰዎች ላይ ምን መደረግ አለባቸው? አብሶ አውሮፓና ኢሮፕና አሜሪካ ነው የሚገኙት። ምን መደረግ አለባቸው ትላለህ አብዲ? አዎ ይሄን ነገር እንዴት እንደሆነ ታውቃለህ? አይተናል። ሁላችንም በጣም ተናደናል። ለምሳሌ በኢሳት ያደረገው ነገር ከአንድ ሚዲያ የማይጠበቅ ነገር ነው። በጣም የወረደ ነገር ነው። ምክንያቱም አንድ የህዝብ ነኝ ብሎ ራሱን ያቋቋመ ድርጅት ህዝብን ደግሞ የሚያባላ ነገር ሲያደርግ ይሄ በጣም ሼም ነው። ምንም ከነሱ የማይጠበቅ ነገር ነው። እንደዛውም ደግሞ አንዳንድ አክቲቪስት ነኝ ባዮች አሉ ፌስቡክ ላይ የተለያየ ነገር የሚፖስቱ እንደዛው ስለ ህዝብ ነው የምናወራው ብሎ የተለያየ ነገር የሚያደርጉ እነሱም ባሌ ጎባ ላይ ሰው እዛ ግጭት የተፈጠረው የሀጂ አደም ሳዶ ማለት የኦሮሞ ጀግና ናቸው። ኃይለ ሥላሴ ሲዋጉ የነበሩ ጀግና ናቸው። የእሳቸው ከተማ የእሳቸው ትውልድ ሀገር ደግሞ ጎባ ነች። የትውልድ ሀገራቸው ላይ ሐውልቱን እንትከል የእሳቸውን ሐውልት እንትከል ብለው እዛ ጋር በመሄዳቸው የተቃወሙት እነማን ናቸው? ያንን ሐውልት አይተከልም ብለው እዛ ሀገር በዛን ጊዜ ሰፍሮ የገቡ የአማራ ልጆች ናቸው። እና እነሱ ደግሞ ይሄ ሐውልት አይተከልም አሉ። አይተከልም ሲሉ እነዚህስ እንዴት ነው የማይተከለው? በሀገራቸው በራሳችን ሀገር በዛ ላይ ደግሞ ሀጂ አደም ሳዶ ተወልደው የወጡበት ሀገር ላይ እንዴት ነው ሐውልቱ የማይተከለው አሉ። እነሱ ደግሞ ወደ ሌላ ነገር ቀየሩ። ከዛ እንዴት እንደማይተከል እናያለን ብለው እዛ አካባቢ ያለው ኦሮሞ በሙሉ ወጣ። እዛች ጋር በፊት ቀይ ቀበሮ ነበረች። አሁን ሐውልቱ ሊተከልበት ያለው ቦታ ላይ አደባባይ ነገር ነች። ቀይ ቀበሮ ነበረች። ያቺን ቀይ ቀበሮ አፈረሷትና አባገዳና የኦሮሞ ባንዲራ አንድ ላይ ማለት ነው ሁለቱም ባንዲራ ሰቅለው ሄዱ። ከሄዱ በኋላ ደግሞ እነሱ እዛ ጋር ያሉት አማራዎች የሚኒሊክን ባንዲራ አውጥቶ እዛ ጋር ተከሉ። እነሱ ከሄዱ በኋላ ከዛ በኋላ ህዝቡ ተቆጣ መጣ። እነሱ እዛ ጋር ሌላው ከሄደ በኋላ እነሱ በጥብጥ ጀመሩ በሰዓቱ ማለት ነው። ከዛ ህዝቡ ያን በጥብጥ አይቶ ተመልሶ ሲመጣ እነሱ ወደ ቸርች ሸሹ። መጀመሪያ ያን ነገር ሲያደርጉ የነበሩ ሰዎች ወደ ቤተክርስቲያን ሸሹ። ወደ ቤተክርስቲያን ሸሹስ እነዛ ውስጥ የኦሮሞ ክርስቲያኖች የሉም። በሰዓቱ ገባ የኦሮሞ ክርስቲያኖች ግን የሉም። እነሱ ወደ ቤተክርስቲያን ሸሽተው ምን አደረጉ? ኦሮሞዎች ሙስሊም ኦሮሞዎች እኛ ክርስቲያን ስለሆንን በክርስቲያን እየመጡብን ነው አሉ። በክርስቲያን ስለሆንን እኛ ሊጨፈጭፉን ቤተክርስቲያን ሊያቃጥሉ እየመጡ ነው አሉ። አስበው እዛ ጋር እነሱ የሰሩትን ደባ ይኸው እዛ ጋር ገና እዛ ጋር እኮ እነሱ ያደረጉት ምንድነው? የኦሮሞን መብት ነው የተጋፉት። በኦሮሞ ሀገር ላይ የኦሮሞ መብት ነው የተጋፉት። ነገር ግን እነሱ ያወሩት በእምነት ነው ብለው ህዝቡን ለማባላት ሞከሩ። እስኪ አገር ውስጥም ያለው ህዝብ የሚያባላ ከሆነ ውጭም ያለው ደግሞ በሚዲያና በተለያየ ነገር ህዝብ የሚያባላ ከሆነ ከነዚህ ሰዎች እኛ ምንድነው የምንማረው?
በዚህ ነገር ግን የኦሮሞ ህዝብ ደግሞ በሰዓቱ አወቀ። ሁሉም አወቁ። ይሄ ነገር በእምነት እንዳልሆነ ተረዳ። አንዳንድ ሰዎች በእምነት ነው ብለው የሚፖስቱ አሉ። ከዛ በኋላ ህዝቡ ይሄን ነገር ከተረዳ በኋላ እንዳለ ተቆጣ። ቄሮ ምናምን ወጣ እንዳለ ጎባ ላይ በሰዓቱ። ከዛም የኦሮሞ ሽማግሌዎች ይሄንን ነገር ለማረጋጋት መሀል ገቡና ቄሮዎችን አስቆሙ። እንደዛውም ደግሞ የህግ አካላት መጡ። ቄሮዎችን ተረጋጉ፣ ይሄ ነገር ይረጋጋል፣ እኛም አውቀናል በእምነት እንዳልሆነ። ለምን እዛ ሽማግሌዎች ውስጥ የኦሮሞ ክርስቲያኖችም አሉ። ገባ ኦሮሞ ስንት ሺህ ዓመት እስከ ዛሬ ድረስ ኦሮሞ በእምነት ተለያይቶ አያውቅም፣ በእምነት ተጣልቶ አያውቅም። ኦሮሞ ሁሌም በፍቅር የሚኖር ህዝብ ነው። ሁሌም ቢሆን ይሄ ያንተ እኔ እውነት ለመናገር የኦሮሞ ህዝብ ከእምነቱ የበለጠ ማንነቱ ነው የሚወደው፣ ማንነቱ ነው የሚያከብረው። እዛ ቦታ ከእምነቱም የበለጠ በጣም ከምንም በላይ ማንነቱን ያከብራል። ኦሮሞ ክርስቲያን፣ ሙስሊም ኦሮሚያ ውስጥ ብዙ የኦሮሞ ህዝብ ውስጥ ብዙ እምነት አለ። ፕሮቴስታንት አለ፣ ኦርቶዶክስ አለ፣ ሙስሊም አለ፣ ዋቄ ፈታ፣ እንደዛው ሌላ እምነቶች አሉ። አንዱም ግን ተጣልቶ አያውቅም። የኦሮሞ ህዝብ በእምነት ፈጽሞ የሚጣላ ህዝብ አይደለም፣ አንድ ላይ የሚኖር ህዝብ ነው። እና እነሱ ያንን ደባ ሰርተው የኦሮሞ ህዝብ እዛ ቦታ ሊያጣሉ ሞከሩ። እንደዛውም ብዙ ሰዎች የተለያየ አንዳንድ በህግ አካል ያሉ ሰዎች መጀመሪያ ጉዳዩን ሳያጣሩ በእምነት ነው የሚል ነገር ሲደርሳቸው ጽፈው ነበር። ግን ከዛ በኋላ እነሱም ተረዱ በእምነት እንዳልሆነ። አሁን ላይ ግን ሽማግሌ መሀል ገብቶ አስቆሙ። ተረጋግተዋል ሁሉም ነገር። እና በጣም የሚያናደው ነገር ደግሞ እዚህ ጋር ውጪ ያሉት አሁን ይሄ ፎቶ አቀነባብረው ሌላ ሀገር ላይ የተሰራ ነገር ፎቶ ላይ አቀነባብረው ከላይ ጽፈውበት ልክ ምግብ ቤት እንደሆነ ነገር የሆነ ነገር ይጽፉበትና በዚህ ጋር ደግሞ እሱ የያዘውን ገጀራ የሆነ ዱላ ነገር ባንዲራ አስመስለውት የኦሮሞን ባንዲራ አድርገው እዛ ጋር ቀጥለውበት ማለት ነው ኤዲት ሰርተውበት ይሄው ኦሮሚያ ውስጥ ሙስሊሞች እንደዚህ ክርስቲያኑን እየጨፈጨፉ ነው ጎባ ውስጥ ምናምን ብለው ይፖስታሉ። ሌሎችም እንደዚህ ይፖስታሉ። እና ሰው ደግሞ እውነት ይመስለዋል በዚህ ሰዓት ሼር ይደራረጋል። ገባ ግን እንደዛው ደግሞ እውነታው መጣ። ትክክለኛው ፎቶ መቼ እንደተለቀቀና የመቼ እንደሆነ መጣ። ከዚህኛው ጋር እንደተቀናብሮ ይሄኛው ፌክ ነው ይሄኛው ኦሪጂናል ነው በሚለው ተለቀቀ ማለት ነው። እና እንዲህ አይነት ነገር የሚሰሩ ሰዎች አሉ። እነዚህ ምን እንላቸዋለን? እነዚህ አሁን የምን ጥላቻ ኤኮ የኦሮሞ ጥላቻ ስላለባቸው እንጂ እንደዚህ ያደረጉት ሌላ ነገር አይደለም። ምክንያቱም ምንም ተጠቃሚ አይደለም እዛ ውስጥ። አሁን እነሱ ሐሳባቸው ኦሮሞዎችን ለማባላት እርስ በርስ ክርስቲያኑ ኦሮሞና ሙስሊሙን ኦሮሞ ለማባላት ነው ፍላጎታቸው። ግን ይሄ ህዝብ ደግሞ መቼም የሚባላ ህዝብ አይደለም። በገዳ ስርዓት ነው የኦሮሞ ህዝብ የሚተዳደረው። በገዳ ስርዓት ነው የሚተዳደረው። እስከዛሬም በገዳ ስርዓት ነው እየኖረ የነበረው። እና ካሁን በኋላም ሆነ መቼም ሊያጣሉ የማይችሉት ነገር ነው። ይሄንን ማንኛውም የኦሮሞ ህዝብ መረዳት አለበት፣ ማወቅም አለበት። እኛ ሙስሊምም ሆን ክርስቲያን ኦሮሞዎች ፈጽሞ በእምነት የምንጣላ ህዝብ አይደለም። እንደዛውም ብሔር ብሔረሰብን ተንከባክቦ ብሔር ብሔረሰብ የራሴ ነው ብሎ ወዶ አብሮ እየኖረ ያለ ህዝብ ነው የኦሮሞ ህዝብ። ማንኛውም ሰው ያውቃል ምን ያህል ብሔር ብሔረሰብ ኦሮሚያ ውስጥ እንዳለ። እንደዛው ደግሞ ምን ያህል በፍቅር የራሱን ቤት ሰጥቶ የራሱን ቤት ሽጦለት የራሱን መሬት አካፍሎ እየኖረ ነው እስካሁን ድረስ የኦሮሞ ህዝብ። እና ይሄንን ደባ መሰሩ ሰዎች ብታቆሙ ይሻላል። መቼም የሚሳካላችሁ ነገር አይደለም። የኦሮሞ ህዝብ አይከፋፈልም። እንደዛውም የኦሮሞ ህዝብ እንደዛውም ብሔር ብሔረሰብን አይጠላም። ከማንም በላይ ብሔር ብሔረሰብን ተንከባክቦ እያኖረ ያለ ሰው ነው ያለ ህዝብ ነው የኦሮሞ ህዝብ ማለት ነው። ማንም ሰው የሚያውቀው ነው። ይሄንን ብሔር ብሔረሰቦችም ይፈርዳሉ። ኦኬ አክቲቪስት አብዲ ሙክታር ከልብ እናመሰግናለን። ልብ በሉ ወንድሞቼ ወገኖቼ፣ ኦንላይን ላይ የምትገኙ ሰዎችም ሁላችሁም ነሞኒ ኬኛ ሁንዲ ኬሰኑ ኢንቫይት ጎዳ መታፈራ ሼር ጎዳ ዱንያው ሊንጋ እስኪ አክቲቪስት አብዲ ሙክታር ቶልቻ ወደ አንተ መጥቻለሁ ወንድሜ። ልብ በሉ ይሄን ንግግር ሁላችሁም እንድታውቁ ቲንግ እንድታረጉ ፈልጋለሁ። ባሌ ጎባ ላይ የተጋጩበት ትልቁ ምክንያት የሀጂ አደም ሳዶን ሐውልት እንደውም መጥቶ ያንን ሐውልት የቀይ ቀበሮን ሐውልት አላፈረሱም። ቄሮ ጉዳያቸውም አይደለም። የቀይ ቀበሮ ትልቁ ምልክት እዛ አካባቢ ፓርክ አለ፣ ያንን የሚጠቁም ነው ትልቁ ምክንያቱ። እዛ ጋር አደባባይ ነው። ሌላ ቦታ ላይ የሀጂ አደም ሳዶን ሐውልት ለመስራት እየቆፈሩ እያለ መጡና እዚህ ጋር አይቆፈርም በቃ ምናምን። ለምን? ችግሩ ምንድነው? ማን ነው የሚሉት? ቄሮች ማለት ነው። እዛ ጋር የሚቆፍሩ ያሉትና ሌላ ልጆች እዛ የዛ አካባቢ ያሉ ተወላጆች የሰፋሪዎች ማለት ነው መጡና ተጣሉ ከኦሮሞች ጋር። ልክ በተጣሉ ሰዓት እየሮጡ ወዴት ሄዳሉ? አክቲቪስት የሰማኝ ቶልቻ ወዴት ሄዳሉ? ወደ ቤተ ክርስቲያን ሄዳሉ። እንዴት ምናምን በጣም ብዙ ሰው ደብድበዋል። ወደ 3 ልጆች ነው 4 የኦሮሞ ልጆች ሆስፒታል ላይ ያሉት። አንዱ በጥይት ነው መጥቶ የገደለው ኦሮሞ። የት ነው? ከዛ አምልጦ ሻሸመኔ ላይ ሄዶ ነው የታሰረው። ታስሮ ነው ያለው ማለት ነው። በጥይት ተገደለ።
ልክ ሲገሉ እየሮጡ ልክ ሲከተሉት የት ሄዳል? ቤተክርስቲያን ሄዳል። ቤተክርስቲያን ልክ ሲሄድ ምን አሉ? ቤተክርስቲያንን እንዴ ሊያረጉ መጡ ብሎ አጋነኑ። አንድ ሁለተኛ ደግሞ ባሌ ጎባ ላይ የተደረገ ፎቶሾፕ እየሰሩ የአፍሪካ ኪባ ወይ ሳውዝ አፍሪካ ላይ የተሰራውን እንዲሁም ቱቲና ፑቲኖ ምናምን የሚባሉ እዛ ሀገር የተሰራውን ግፍ እያመጡ ኢሳት ቲቪ ይሄን ነገር የሚያደርጉት እያደረጉ ነው ያሉት። አሁንም ይሄን ነገር የሚያደርጉት አሁን እንደ አንድ የኦሮሞ ተወላጅ እንደ አንድ ኢትዮጵያዊ ምን ፈልገው ነው ብለህ ታስባለህ? ብቻ ምንድነው ፍላጎታቸው? እነዚህ ሰዎች እንዲህ በማድረጋቸው ምን ይጠቀማሉ? እስኪ ይሄን የሚገርም መልስ ስጠኝ። ማሜ በጣም አመሰግናለሁ። በዚህ አጋጣሚ አንድ ለመናገር የምፈልገው ነገር አለ። ጎባ ላይ የሰፈሩ የሚኒሊክ ሰፋሪዎች አንድ ያልገባችሁ ነገር አለ። የአማራ ኢሊቶች ሆም ብሎ ታሪክን ሰርቆ ኦሮሞን ለመቋሸሽ ኦሮሞ አፍሪካ አይደለም ከህንድ ነው የመጣው ብሎ የጻፈውን መጽሐፍ አንብባችሁ ኦሮሚያ የኦሮሞ አይደለችም፣ ኦሮሞ ከማዳጋስካር ከህንድ ነው የመጣው፣ እቺ ሀገር የኛ ናት፣ ጎባ የኛ ናት፣ አዲስ አበባ የኛ ናት፣ ኦሮሞ ባህርን ተሻግረን የመጣው፣ ስለዚህ ስለ ጎባ ስለ አዲስ አበባ ስለ ኢትዮጵያ ኦሮሞን አይመለከታትም፣ እቺ ሀገር የኛ ናት ብሎ ስለሚያስቡ ነው። ወገኖች እንደዛ አይደለም። የአማራ ኢሊቶች ይሄን ነገር ኦም ብሎ አስቦበት ነው ይሄን ነገር የጻፉት እናንተን ለማሳሳት አስቡ። ብዙ የሶሻል ሚዲያ ተጠቃሚዎች ደግሞ አሁን ጎባ ላይ የተፈጠረውን ሁከት የእምነት ወይን የብሔር ግጭት አድርጎ እያወሩ ነው። ኖ እንደዛ አይደለም። ተቆራጣ እንደዛ አይደለም። ኦሮሞ ከአማራ ምንም ችግር የለው። ኦሮሞ ከአማራ ምንም ቂም የለው። አማራ ኦሮሞ በድሏል፣ ገለዋል፣ ዘርፏል፣ ጡቱን ቆርጧል፣ እጁን ቆርጧል። ኦሮሞ ቂም አልያዘም። ልንገሩ ስለ ጎባ ጉዳይ አንድ ነገር ልንገራችሁ። የባሌ ኦሮሞ የባሌ ዞን አስተዳደርን አስፈቅደው የጎባ ከተማን አስተዳደርን አስፈቅደው እኛ እዚህ አደባባይ ላይ የሃጂ አደም ሳዶ ሐውልትን መትከል እንፈልጋለን ፍቃድ ይሰጠን ተብሎ ከባሌ ዞን ፍቃድ ተሰጣቸው፣ ከጎባ ከተማ አስተዳደር ፍቃድ ተሰጣቸው። ይሄ ላይሰንሱን ይዞ የሃጂ አደም ሳዶን ሐውልት ለመትከል አደባባዩ ላይ ሄዱ። አደባባዩ ላይ ሲሄድ የሚኒሊክ ሰፋሪ ጎባ ውስጥ የሚኖረው ይሄ ሀገር የእናንተ አይደለም፣ የሃጂ አደም ሳዶ ሐውልት እዚህ አይተከልም ብሎ በመሳሪያ በነፍጥ ኦሮሞን ገሎ አባረረ። ኦሮሞ ተገሎ በመሳሪያ ተመቶ እዛ ውስጥ ያለ አማራ ለመበቀል አልሄደም። አስቡ፣ ጎባ ውስጥ ያለ አማራ በጣም ትንሽ ነው። ከኦሮሞ ብዛት ስታነጻጽሮ በጣም ትንሽ ነው። ኦሮሞ በአንድ ቀን ጨፍጭፎ ሊጨርሰው ይችላል እኮ። እንደዛ አያደርግም ኦሮሞ። ሰውን በፍቅር ነው የሚሰብከው እንጂ አይገልም ኦሮሞ። ግን አሁን እዚህ ሶሻል ሚዲያ የምትጠቀሙት በተለይ በውጭ ሀገር የምትገኙት ይሄንን የጎባ አማራ የኦሮሞን ድንበር ጥሶ ጎባ ያንተ አይደለችም፣ ኦሮሚያ ያንተ አይደለችም፣ የኔ ናት፣ አንተ ከህንድ ነው የመጣው ብሎ ኦሮሞን ሲገል፣ እናንተ ደግሞ ይሄንን ነገር ወደ ሌላ ነገር አሁን እናንተ እየሰራችሁ ያለ ስራ የጎባን አማራ የሚጠቅም ሳይሆን እነሱን የሚጎዳ ነው። እናንተ የጎባ አማራ እኛ ካንተ ጋር ነን በርታ ምናምን ብላችሁ ታበራታታላችሁ። ግን በኋላ እዛ ሌላ ችግር ቢደርስበት አንተ አትደርስለትም። ህዝብን ወደ ጥላቻ አትግፉ። ህዝቡን ወደ ፍቅር ስበኩ እንጂ ወደ ጥላቻ አትሰብኩ። የጎባ ጉዳይ ይሄ ነው። በውጭ ሀገር የምትገኙት የአማራ ልጆች በተለይ በጎባ ጉዳይ አስመልክቶ የደቡብ አፍሪካን የካሜሩንን ቪዲዮዎች እና የበርማን ፎቶዎች እያመጣችሁ ልክ ኦሮሞ ባሌ ላይ ጎባ ላይ እንደዛ እያረገ እያስመሰላችሁ የኦሮሞን ስም እያንቆሻሻችሁ እያላችሁ ይሄ ነገር አይጠቅመንም። ተውት። እኛ ከሚኒሊክ ጀምሮ በኃይለ ሥላሴ በደርግ እኮ እኛ ላይ የተፈጸመውን እቅር ብለን እኮ አንድ ላይ መኖር ይሻላል። ጥላቻ ማንንም አልጠቀመም። በፍቅር አንድ ላይ እንኑር።
ብለን እኮ ሁሉንም ነገር ረስተን እንደመረ ያለን አማራጭ መደመር ብቻ ነው እያለ ነው። እናንተ ግን እምቢ እያላችሁ ነው። ወገኖቼ ወንድሞቼ ምን እየሰራችሁ እንዳላችሁ እስቲ አንዴ ቆም በሉና ራሳችሁን ተመልከቱ። ጥላቻ ለማንንም አልበጀም። ፍቅር ያሸንፋል። ፍቅርን ስበኩ። እኛ እንወዳችኋለን፣ እንደመራለን። ኦሮሞ ከማንም ብሔር ጥላቻ የለውም። ሁሉንም ብሔር አጥፎ አንድ ላይ መሄድ የሚፈልግ ብሔር ነው። ሶ ጥላቻ ለማንም አልበጀም። ፍቅርን ስበኩ። ፍቅር ያሸንፋል። ኦኬ አክቲቪስት ተርቻ ከልብ አመሰግናለሁ። እስኪ ማሜ እንደ አንድ አክቲቪስት ደግሞ አንተን የምጠይቅህ እስኪ በጣም አይተሃል ይሄ የኦሮሞ ህዝብን ስታይ እኔ አንዳንድ ጊዜ ከኦሮሞነት ወጥቼ ሳስበው ስለ ኦሮሞ ከአቅል ውጪ ነው ትግስታቸው ሰብራቸው በቃ ለሀገር ፍቅር ያላቸው እንትን ለከሰው ጋር ለመኖር ከብሔር ብሔረሰቦች ጋር ያላቸው አመለካከት ከብሔር ብሔረሰቦች ጋር ያላቸው አመለካከት ሁሉ ነገር በጣም የሚገርም ነው። እጅግ በጣም የሚገርም ነው። እንደው አናስብና ይሄን የኦሮሞን ህዝብ ወዴት እየገፋፉት ይመስልሃል? ምን እስከ መጠየቅ ይመስልሃል? እስኪ ይሄ ህዝብ ትግስቱ ካለቀ እስኪ እንደው ዝም ብለህ እስኪ ግለጽ። እስኪ ይሄ የኦሮሞ ህዝብ በጣም ጥሩ ነው። እስኪ ግለጽ። ህዝባችን የሚያደርገውን ነገር ያውቃል። ምን ማድረግ እንዳለበት እንዴት መሆን እንዳለበት ያውቃል። በጣም ትግስተኛ እየተደረሰበት ለምሳሌ ይሄ የባሌውን ጉዳይ በምሳሌ ባስረዳ ይሄ የፕሬዝዳንት ማሜ ቤት ነው። ፕሬዝዳንት ማሜ እዚህ ጋር የሆነ ነገር ማድረግ ፈልጎ አታደርግም አልኩት። እኔ እንግድነት መጥቼ አታደርግም አልኩት። ይሄ ነገር ምንድነው የሚያመለክተው? የሱን መብት መጫኔን ነው። መብቱ መጫኑ ሳያንስ እንደገና እሱን ብገድለው ተወክሼ ብገድለው ጥፋቱ ማንጋ ነው? አሁን ይሄንን ነገር ወገናቸው ጥፋት አጥፍቶ የወገናቸውን ጥፋት ሸፋፍ ነው ሲያበቁ ወገናቸው ላይ ጥፋት እንደጠፋበት እንደተበደለ አድርገው ለማቅረብ በርማ ላይ ካሜሮን ላይ ደቡብ አፍሪካ ላይ የተደረጉ ክስተቶችን የኦሮሞ ህዝብ አደረገ ብለው እያቀረቡ ነው ያለው። ይሄ ለማንም አይበጅም፣ ለማንም አይጠቅምም፣ ለማንም አይበጅም። አንዳንድ አክቲቪስቶች የሚያራምዱት ነገር በእውነት አገር ያፈርሳል። በእውነት ኢትዮጵያን የምንወዳት ከሆነ ሰዎችን ማክበር አለብን። የሆነ ቦታ ላይ ከሄድን ያን አካባቢ መስለን መኖር አለብን። የኔን ተሸከም እኔን ምሰል ሳይሆን አንተን መስዬ እኖራለሁ፣ አንተ እኔን መስለህ ኑር ነው ማለት ያለብን። ሌላው ዛጋ የኦሮሞ ልጅ የሚኒሊክን ባንዲራ የኦሮሞ ልጅ ቢሰቅለው ችግር የኦሮሞ ልጅ ያልፈቀደውን ባንዲራ እዛ ጋር መስቀል ኃጢአት ነው፣ ጥፋት ነው። ሌላው ይሄ በቀበሮው ጉዳይ ላይ ስናወራ ቀበሮው ሲነሳ የቀበሮውን መነሳት ሊቃወም የሚችለው አንድ ከጫካ ወጥቶ ቀበሮ፣ ሁለት ደግሞ የኦሮሞ ህዝብ ነው። ሌላ ማን ሆነ ነው ይሄን አፍርሰ ይሄን አሰራም አችልም። ኢትዮጵያውያን ብሔር ብሔረሰቦች እዛ ኦሮሚያ ላይ ይኖራሉ። ሁሉም ብሔር ብሔረሰብ ይኖራል። ወላይታ ቁጥር ያልጨረስን 80 ምናምን ይኖራል። ለምንድን ነው ከሌላው ጋር ኦሮሞ አተካራ ውስጥ የማይገባው? ለምንድን ነው? ሌላው ስለማይጋፋው፣ ሌላው ስለማይተሻሻው አተካራ ውስጥ አይገባም። አክብሮት እኔ ሳከብረው እሱ ያከብረኛል። እኔ ከገፋሁት እሱ መጥፋቱ መች ይቀራል? አሁን እየተጋፉ ያሉ አካሎች ነገ ለሚደርስባቸው አጸፋ ዋይታቸው ጩኸታቸው ያስቸግረናል። ይቁም፣ መጋፋቱ ይቁም። አክቲቪስቶች በጣም የሚያሳዝነኝ ነገር ምንድነው? ወላሂ ላዚም ኦሮሞ የሆናችሁ ከኦሮሞ ውጭ ያላችሁ ሁሉም ኢትዮጵያውያን ልትረዱ የሚገባው ነገር ልብ ብላችሁ እዩ። ስለ አማራ አግንኖ የሚያወራ የውሸትን ነገር የሚሰብክ ማንኛውም አክቲቪስት ኢትዮጵያዊ ጀግና ይባላል። የኦሮሞ ሀቅ አለው ተበድሏል ብሎ የሚናገር ዘረኛ ይባላል። ለምን? ኢትዮጵያዊነት እንደዚህ ነው እንዴ? ሁሉም ብሔር ብሔረሰቦች እኩልነታቸው ይከበር። ሁሉም ብሔር ብሔረሰቦች ቋንቋቸው ይከበር። አናሳ የሚባል ነገር የለም። የሰው ልጆች ነን ሲጀመር።
ሲቀጥል ደግሞ የብሔር አናሳ የሚባል ነገር የለም። ያስተሳሰብ አናሳ ነው። ኢትዮጵያን ሊያፈርሳትም ሊያቀናትም የሚችለው አማራው ራሱ ነው። እንዴት ብትሉ አስተሳሰቡ ላይ የተሸከመው የሚኒሊክን አስተሳሰብ እስካላስወገደ ኢትዮጵያ ትፈርሳለች። ኢትዮጵያ እንዳትፈርስ እንዴት ነው የማያፈርሳት? እስታስቡ አንድ ሀገር፣ አንድ ሃይማኖት፣ አንድ ቋንቋ ማን ነው የሚስማማው? የትኛው ኢትዮጵያዊ ነው የሚስማማው? ይሄን አስተሳሰብ ተሸክመው ነው ባሌ ላይ ሐውልት ሊሰራ አሰራም አችልም የኔ ሀገር ነው ያንተ ሀገር አይደለም ከማዳጋስከር መጣ ይሄ ነው በቃ ሐሳባቸው። እስቲ በገዛ መሬቱ አችልም እየተባለ የሚታገስ ማን አለ ኦሮሞ በስተቀር? ታግሷል። እሺ አመሰግናለሁ። አብሽር አይዞ ችግር የለውም። እስኪ አክቲቪስት ቶልቻ ያው መድረኩን እኔ ልመራው ብዬ ነው እስካሁን ድረስ እኔ ሐሳቤን አልገለጽኩም። ያ በኋላ መጨረሻ ላይ ወይ ጠቅላላ አድርጌ እገልጻለሁ። እንደውም አንዳንድ ጊዜ ንግግራችሁ እኔ በጣም አንተ ታጋሽ መሆኔ ዛሬ አየሁ። እንዲህ እያለ ነው ከውስጤ እንደዚህ በቃ ስታወሩ ማለት ነው የምፈልገውን ሐሳብ እያወራችሁ ስለሆነ የኔ ንግግር ምንም እንትን የለውም ማለት ነው። እስኪ አሁን አክቲቪስት አብዲ ሙክታር ሁላችሁም ወጣ ያለ ጥያቄ በጠይቃችሁ ምን ይመስላችሁ? አይሻልም? የተለያየ አጀንዳዎችን ይዘን ማለት ነው እና ፕሮግራማችንን ለማሳጠር ያህል እና እስኪ አብዲ ሙክታር ማለት ነው እያየክ ነው አሁን ከባሌ ጎባ መንወጣ ከሶሻል ሚዲያ መንወጣ አይተሃል አሜሪካ ላይ ወይ ደግሞ አሜሪካ ላይ የተሰባሰቡት ዲያስፖራዎች ዛሬ ዶክተር አብይ ሊመጣ ነው ሲባል 8 ቦታ ላይ ተፈካከሱ 8 ድርጅት እዛ ቦታ ላይ ተጽዕኖ የፈጠሩ ያሉትን ታዘባቸው አንድ ኦሮሞ እንግዲህ ሚኔሶታ ሙሉ የኦሮሞ ነው ሙሉ ምሳሌ እነ ጀዋር መሐመድ እነ ዶክተር ጸጋይ አራርሳ እነ ፕሮፌሰር እስቄል ገቢሳ እነ ሳይንቲስት በእናት በጣም ነው በጣም እና እዛ ቦታ ላይ ተጽዕኖ ፈጥሮ አሁንም አይኑ ውስጥ ያሉት አሁን አንዳንድ ሚዲያ ውስጥ ገብተህ ስታይ በጣም ያስቃል ይሰቀጥጣል። አሜሪካ ላይ ያሉት ጀዋር እንትናን አብይን ለመቀበል ይሄ ባንዲራ ነው መያዝ ያለበት ምንድናገረው ንግግር ይሄ ነው እያሉ ተጽዕኖ ሊፈጥሩ እየፈለጉ ያሉት ችግር ለመፍጠር ያሉ ሰዎች አሉ። አሁን ለምሳሌ ኦሮሞ በራሱ ተናጅቶ ይሄን ባንዲራ ይዤ ይሄን ምናምን ሲል ኖ ኦሮሞች ነው ወደኛ ኮሚቴ ላኩ ምናምን የሚሉ ሰዎች አሉ። በእነዛ ሰዎች ጉዳይ እስኪ የምትለው ነገር ካለ? እኔ ሌላ ምንም የምለው ነገር የለም እዚህ ላይ ማለት ነው። አንደኛ ነገር በባንዲራ ጉዳይ ካወራን ይሄ ባንዲራ በአጠቃላይ ማንንም የሚመለከት አይደለም። ይሄ ባንዲራ የኢትዮጵያ ባንዲራ አይደለም። በአጠቃላይ እኛ የኢትዮጵያ ባንዲራ ብለን በአሁኑ ሰዓት የምንጠራው የፌደራል ባንዲራ ኮከብ ያለበትን ባንዲራ ነው። የኢትዮጵያ ባንዲራ ብለን ልንስማማበት የሚቻል ነው። አንደኛ ነገር ስለ ባንዲራው ትርጉም ስታይ ብዙ ነገር አለው። እንደዛውም ደግሞ ይሄ ባንዲራ ማለት ያኔ ሚኒሊክም ይዞት ብሔር ብሔረሰብን ሲጨርስበት ሲጨፈጭፍ የነበረበት ባንዲራ ነው። ብሔር ብሔረሰብ ስለ እንደዚህ ቆጥሬ የምጨርሰው አይደለም። ከኦሮሞም ጀምረ ወላይታ፣ ከምባታ፣ ሀዲያ፣ ሲዳማ የትኛውም የቀረው ብሔር የለም በዚህ ባንዲራ ያልቆሰለ ያልተጨፈጨፈ እምነት እንደዛው አንበበ ከሆነ ስለዚህ ባንዲራ እንዳነበብኩ ከሆነ ትርጉሙ አንድ ቋንቋ፣ አንድ ሀገር፣ አንድ ብሔር እንደዛ ነገር ነው እንትኑ ቋንቋም አንድ ቋንቋ ነው የሚለው እዚህ ባንዲራ ትርጉም። ይሄንን ባንዲራ ብሔር ብሔረሰቦች አይቀበሉትም። በአጠቃላይ አንደኛ ነገር ሙሉ የኦሮሞ ህዝብ አይቀበለው። አንድ ሁለት እና ሶስት የኦሮሞ ልጆች ለምሳሌ አሉ መስፍን ፈይሳሮ የሚሉትና ማን ነው ቶሎሳ ይልሳለ እነሱ ሁለቱ ለምን እንደሆነ ታውቃለህ? ዳዊት አራያ ለምን እንደሆነ ታውቃለህ? እነሱ ያንን ባንዲራ እዚህ ላይ አድርገው ልክ እንደ ሀገራቸው እንደ በቃ እንደ ኢትዮጵያ ባንዲራ አድርገው የሚያስቡት መስፍንም ቢሆን ያኛው ቶሎሳን ብትለው ከአማራ ሴቶች ጋር በፍቅርም ሆነ በሌላ ጉዳይ ከነሱ ጋር ትስስር ስላላቸው ወንዶች ብዙን ጊዜ ሴቶች ይመሯቸዋል እንደምታውቀው እነሱን ለማስደሰት ምናምን ከነሱ ጋር በቃ ፍቅር ለመሆን ለዛ ነው እንጂ እነሱም ያንን ባንዲራ የሚሰቅሉት ያንን ባንዲራ ከልባቸው ወደውት አይደለም። ስለዛ ባንዲራ እነሱም ጠንቅቀው ያውቃል። ይቅርታ አድርግልኝና ንግግር አላቋርጥ መስፍንና የጭቲ ወይ ይጅራ ወይ ትድራታን ሲገለ እና እነሱ ሁለቱ አሁን እንትናቸውን ሁሉ ጨርሶ እንደሚመጡ እርግጠኛ ነው። ሁለተኛ ተመልሶ እንደሚመጡ ግልጽ እኮ ነው። ማን አሁን ቶሎሳና ዳዊትንና መስፍንን እንዝጋው ችግር የለውም እና ወደ እነሱ ያንን ባንዲራ ወደውት እንዳልሆነ እኛም እናውቃለን።
በሰዓቱ እኛ ዝም ብለን እንናገራቸው እንጂ እንደማንጠላቸው ተመልሶ እንደሚመጡ ወደኛ ጠንቅቀን የምናውቀው ነገር ነው። ማንም ያንን ባንዲራ የሚወርድ ዛሬ የፈለጉትን ይበሉ የኛ ነው ይበሉ የኛ እንኳን እነሱ የኛዎች ይቅርና ሌላውንም የኛ እያለ እያኖሩ ተመልሶ ይመጣሉ። ያኔ ደግሞ ቂም አንይዝባቸው። ኦሮሞ ቂም መያዝ ማለት ቤታቸው ነው የራሳቸው ነው። ለጊዜው እነሱን ለማስደሰት እና አውቀው ለማስመሰል እንደሆነ ይሄ ግልጽ ነው። እና በአሜሪካ ጉዳይ ደግሞ ልክ ባለፈው ለዶክተር አብይ አዲስ አበባ ላይ የድጋፍ ሰልፍ ወጥቶ ነበር። እዛ ላይ ግን ማንኛውም ሰው ይወክለኛል ብሎ ያመነበትን ባንዲራ ነበር ይዞ ሲመጣ የነበረው። እንደዛው አሁን በሚኒሶታም ሆነ በሚኒሶታ በብዛት የሚታየው እርግጠኛ ነኝ የአባ ገዳውንና ይሄ ቀይ አረንጓዴ ቀይ የኦሮሞ ብለን የምንጠራውን ባንዲራ እሱን ነው በብዛት እናያለን ብለንም እናስበው። እነሱም ደግሞ እዛ ጋር የሚፈልጉትን ባንዲራ በራሳቸው ይዘው መምጣት ይችላሉ። ያ ምንም የሚያገዳቸው የሆነ እንትን የሚለው የሚያጨቃጭቅም ነገር የለውም። ቢከፋፈሉም ምንም ቢከፋፈሉም ኦሮሞን አንተ ይዛ አትምጣ ያንተን ባንዲራ ይሄኛውን የሚኒሊክን ባንዲራ ይዘና ማለት መፍትሄ የላቸውም አይችሉም። እዛም ደግሞ እንደዛም አይቀበሏቸውም። ስለሱ ስለ ባንዲራው ያ የኛ ህዝብ ራሱ ያውቃል ምን ያህል እንደሚጠላው ያንን ባንዲራ ማንም ያውቃል። እና ከዚህ በኋላ ለተነሳው ባንዲራ ደግሞ አንድ ነገር ልናገር። ባለፈው ሰማያዊ ፓርቲ ጠየቀ የተባለውን ነገር ሰማያዊ ፓርቲ ይሄኛውን ልሙጡን ባንዲራ የኢትዮጵያ ባንዲራ እንዲሆን ጠየቀ። ያ ባንዲራ ደግሞ ለምሳሌ ከብሔር ብሔረሰቦች አንዳንድ የማያውቁ ልጆች ሊኖሩ ይችላሉ እንጂ ሙሉ ብሔር ብሔረሰብ ስለዛ ባንዲራ ትርጉም ያውቃል። ያ ባንዲራ ምን ያህል እንደጎዳውም ያውቃሉ። እና አንድ ብሔር አንድ ይሄ ባንዲራውን መወሰን የሚችለው አንድ ፓርቲ አይደለም፣ አንድ ድርጅት አይደለም፣ ሙሉ ህዝብ ሙሉ ብሔር ብሔረሰብ ነው ያንን ባንዲራ ይሄ ባንዲራ ይስማማናል ይሆናል ብሎ መወሰን ማለት የሚችለው። እና ያንን ባንዲራ ደግሞ መቼም ሊሆን እንደማይችል ይሄንን ማንም ሰው ያውቃል። ከፈለገ ዶክተር አብይ እዛ ባንዲራ ላይ አረንጓዴ ቢጫ ቀዩ ላይ ኮከቡን አንስቶ የራሱ አርማ ያስቀምጥ፣ ከፈለገ የራሱ ፎቶ ያስቀምጥ፣ ያኔ እንቀበለዋለን። ግን ካልሆነ ደግሞ ይሄ ልሙጡ ባንዲራ እንደዚህ ይሆንልን የሚባል ነገር ካለ እሱ ህዝብ ያልቃል እንጂ መቼም ቢሆን የማይሆን ነገር ነው። ስለ ባንዲራው ሌላ ስለዛ ዶክተር አብይ ወደሚሄድበት ሀገር አሜሪካን ያለውን ጉዳይ ራሳቸው የሚያውቁት ራሳቸው የሚስተካከል ነገር ነው። ማንም ያንን የሚስማማ የለም፣ በአንዱም ባንዲራ የሚስማማ የለም። ኦኬ አመሰግናለሁ። የሚጠቀሙበትን ቢይዙ የተሻለ አው እንደውም ከፈለጉ ማለት የሆነ አማራጭ ብዬ የምወስደው ለምን እንደ ህዝባችንም ብዛት እነሱ ያን የልሙጡን ባንዲራ ትተው ይሄኛውን ይዘው የአባ ገዳውን ይዘው ከኛ ህዝብ ጋር ቢቀላቀሉ ጥሩ ነው። እንደውም ከሱ የተሻለ እንደውም የዶክተር አብይን ፎቶ እንደዚህ ይዞ እኛንም ለማሳመን ለመግዛት እንዲህ ቢያርጉሉ ባንዲራ ነው ብሎ በእርግጠኝነት እንስማማለን። እስኪ እንግዲህ ወደ ቶልቻ መጥቻለሁ። ቶልቻ እስኪ አሁን ደግሞ ወደ ታሪክ ልመለስ። እስኪ አሁን በምኒልክ ያልተበደለ ሰው የለም። እስኪ አሁን እንደው እንደተማረ ሰው ቲንግና ሁላችን እኛ የአንደኛ ክፍለ ዘመን ሰዎች ነን። ምኒልክ ሞቷል። ኦፍ ኮርስ ዩ አር ዳውን ሂዷል። ተግባባ ሂዷል። በቃ ዩ አር ኪለርስ የስ ኪለርስ ዩ አር ሂትለር የስ ሂትለር ያ አፍሪካ ሂትለር ኦፍ ኮርስ ዩ አር አንደርስታንድ። እና ስለዚህ አሁን ምኒልክ አሁን የለም፣ ትክክል የለም። ምኒልክ አሁን እያስተዳደረ አይደለም፣ ትክክል ምኒልክ እያስተዳደረ አይደለም። ትግሬዎች ሰምተሃል? ትግሬዎች በቀደም መቀሌ ላይ ወንዶችን 8-9 ወንዶችን አምጥቶ ትልቅ መሬት መጣድ ደስተል እንደ ኦንኩሮ ወንዶችን እንደዛ ያደርጉ ሴቶችን ጡት ይቆርጣል። አንድ በ ኤርትራዎችን እንደዛ እግር ቆርጦ ፈረንጆችን በእንትን በኢጣሊያኖችን ወደ ሀገራቸው በፕሌን ስልክ ኤርትራዎችን እጅና ጡት ቆርጦ ሴቶችን ጡት ወንዶችን እጅና እግር ቆርጦ ነው ወደ ኤርትራ ይላከው። ኤርትራን ሸጠ። እለፍ ወደ ኦሮሞ ነው እንደዛ። ወለኔ የሚባል ብሔረሰብም አለ እንደዛ። ጉራጌ ሰባት ቤት የሚባሉም አሉ እንደዛ። ሁሉንም ሴቶችን እየሄደ ትኩረቱን የሚያደርገው ብዙ ጊዜ ጡት ላይ ነው እግር ላይ ነው። ይሄን ነገር እስኪ እንደው ስታስብ ይሄ ሰውዬ ምንድነው ችግሩ? አብዛኛው ጊዜ ከጡት ጋር ያለው አያያዝ ወላይታ ላይም እንደዛው ወላይታ አስቆሞ ጥይት መሳሪያ ገዝቶ ይሄ ጥይት መሳሪያ ይገላል አይገልም የሚለውን አንድ ወላይታ እንደዚህ አቁሞ ነበር ተኩሶ ልክ ሲወርቃው ይሄ ትክክል ይሰራል። እንደዚህ አይነት ነገር ነው። እስኪ ቶልቻ እስኪ ይሄን ነገር ሁሉም ሰው ትግሬው ከዛ ነው ኦሮሞም እንደዚህ ይላል። ምኒልክ ይላል። ምኒልክን መስማት አይፈልግም። ሌላውም ኤርትራው ጉራጌው ሙስሊሙም አብሶ የኢትዮጵያ ሙስሊሞችም ሁሉም ይላል። እና እስኪ አንተ ምን ትላለህ ይሄ ነገር?
ይሄ እኔም ጥያቄ ሆነብኝ ይሄ ነው። እኔ ምርጥ የአማራ ልጆች በጣም የተከበሩ የአማራ ልጆች ለምን ራሳቸው ከሚልክ ጋር እንትንን የሚያደርጉ ብቻ እኮ ግራ የሚገባኝ ከሚልክ ጥፋት ጋር ለምን ራሳቸውን ታገናኛላችሁ? ሚልክ ባጠፋ ጥፋት እናንተ ለምን ራሳችሁን ታስወቅሳላችሁ? ሚልክ እንኳን ለብሔር ብሔረሰቦች ለአማራ ህዝብ ራሱ አልበጀም። በሚልክ አስተዳደር የአማራ ህዝብ ራሱ አልተጠቀመም፣ የጎንደር ህዝብ አልተጠቀመም፣ የባህር ዳር ህዝብ አልተጠቀመም። የተጠቀሙት ማን ናቸው? ሰፋሪዎች ናቸው እንጂ የአማራ ህዝብ እኮ ጎንደር ያለውና ባህር ዳር መንዝ ያለው አማራ እኮ ምንም አልተጠቀመም በሚልክ። እንደውም ተጎዳ። ከሚልክ የተጠቀሙ ሰፋሪዎች ብቻ ናቸው። የአማራ ልጆች የተከበራችሁ ውድ የአማራ ልጆች እባካችሁ ራሳችሁን ከሚልክ ካጠፋው ጥፋት ጋር አታጣብቁ። ሚልክ ማለት ከሰይጣን የበለጠ ሰው ነው። ሰይጣን እኮ ጡት አይቆርጥም። ሰይጣን እኮ እጅ አይቆርጥም። ሰይጣን እኮ ህዝብን አይገልም። ብቻውን ሲሆን ላለመግባት ብቻውን ገሃነም ላለመግባት ሰውን ወደ ራሱ ይሰብካል እንጂ ሰይጣን እኮ ህዝቡን አልገደለም። እጅ አልቆረጠም፣ ጡት አልቆረጠም ሰይጣን። ስለዚህ ሚልክና ሰይጣንን ስታነጻጽረው ሰይጣን ከሚልክ የተሻለ ነው። ሚልክ ማለት አረመኔ ለአማራ ህዝብ ያልጠቀመ። እባካችሁ እናንተ የ21ኛ ክፍለ ዘመን ተወላጆች ናችሁ። ከሚልክ ጥፋት ጋር ራሳችሁን አታጣቁ። ሚልክ ለአማራ አልጠቀመም፣ ለጎንደር ህዝብ አልጠቀመም፣ ለጎጃም ህዝብ አልጠቀመም። ያለፈውን ተው። ሚልክ የኢትዮጵያ ብሔር ብሔረሰቦች ላይ የፈጸመውን በደል የኢትዮጵያ ብሔር ብሔረሰቦች እናንተ ላይ ለመበቀል አይፈልግም። ለምን? ያንን ነገር ያደረገው እናንተ ሳይሆን ሚልክ ነው። ያን የነበረው የሚልክ ወታደር ነው። ሚልክም ሞቷል፣ ወታደሩም ሞቷል። እነሱ ባጠፉ ጥፋት እናንተ አትወቀሱም። ግን ማለት ነው ሚልክ ያደረገው ነገር ትክክለኛ ነገር ነው ብላችሁ የምትደግፉ ከሆነ ሚልክ ላጠፋው ጥፋት ትጠየቃላችሁ። የሚልክን ድርጊት የምትደግፉ የምታሞግሱ ሚልክ ያደረገው ጥሩ ነው ብላችሁ የምታወሩና የምታሞግሱ ከሆነ በሚልክ ቦታ እናንተ ነው የምትጠየቁት። ሰው ባላጠፋችሁ ጥፋት ራሳችሁን አታስወቅሱ። ውጡ ከዚህ ውስጥ። እንደ 21ኛ ክፍለ ዘመን ሰው አስቡ እንጂ ማለት የምፈልገው እስቲ ባህር ዳር ሂድ፣ እስቲ ጎንደር ሂድ፣ እስቲ ጎጃም ሂድ። እዛ ያለው አማራ እኮ ምንም ችግር እኮ የለበትም። እነ ገዱን እስቲ እነ ደመቀ መኮንን እስቲ አማራ ክልል ያለ አማራ እኮ ችግር የለበትም። አሁን ኢትዮጵያ ለማፍረስ የሚፈልጉ እንዲህ ሶሻል ሚዲያ ላይ የሚንቀጨቀጩ ሰፋሪዎች ናቸው። ከሚልክ ጋር ከአማራ ተነስቶ ወደ ኦሮሚያ የመጡ እነዚህ ናቸው። የቀርሳ የሆኑት የኢትዮጵያ በሽታ የሆኑት እነዚህ ናቸው። የኢትዮጵያ ቫይረስ የሆኑ እነዚህ ናቸው እንጂ አማራ የጎንደር ህዝብ እኮ በጣም ለብሔር ብሔረሰቦች በጣም አክብሮት አለው፣ በጣም ያከብራል። ችግራችን እኮ ከጎንደር ካለው አማራ ጋር አይደለም፣ ከሰፋሪዎች ጋር ነው። እባካችሁ በሰው ሀገር ላይ እኛ ነው መወሰን የምንችለው ማለት በጣም ይሄ ሙዬ እንደተናገረው እኔ ደግሜ መናገር አልፈልግም። መቼም ቢነገራችሁም አይገባችሁ። አንድ ነገር ልንገራችሁ።
ያ የፊውዳል ስርዓት ተመልሶ አይመጣም። ማንም አይቀበልም። የማይሳካ ህልም አትመኙ። የማይሳካ ህልም አታልሙ። መቼም የሚኒሊክ የኃይለ ሥላሴ አገዛዝ ካሁን በኋላ እዛች ምድር ላይ ደግሞ አይመጣም። ይህ ልሙጥ ባንዲራም እዛች ሀገር ላይ ደግሞ አይመጣም። አሁን ያለው ባንዲራ ራሱ ይጠፋና የኢትዮጵያ 81 ብሔር ብሔረሰቦችን የሚወክል የኢትዮጵያ 81 ብሔር ብሔረሰቦችን የሚገልጽ ማንነታቸውን የሚያንጸባርቅ ባንዲራ ነው የሚተከለው። ወደፊት በባንዲራ ጉዳይ ላይ ሪፈረንደም ይካሄዳል። ያኔ ኢትዮጵያ ህዝብ ያኔ ብሔር ብሔረሰቦች እኛን የሚወክለው ባንዲራ ይሄ ነው ብሎ እነሱን የሚወክል ባንዲራ ይመርጣሉ። ይሄም እኮ ማዕከሉ ላይ ኮከብ ተደረገ እንጂ የሚኒሊክ ባንዲራ ነው። ስለ ኢትዮጵያ ብሔር ብሔረሰቦች መወሰን የሚችለው የኢትዮጵያ ብሔር ብሔረሰቦች ብቻ ነው እንጂ እናንተ የአማራ ህዝብ አይደላችሁም። አማራ ህዝብ የሚያውቀው የራሱን ብቻ ነው። ስለ ራስህ መወሰን የምትችለው አንተ ነህ። ስለ ኦሮሞ መወሰን የሚችለው ኦሮሞ ነው። ስለ ጉራጌ መወሰን የሚችለው ጉራጌ፣ ስለ ሲዳማ መወሰን የሚችል ሲዳማ፣ ስለ ስልጤ መወሰን የሚችል ስልጤ። ይህንን ለምን ረሳችሁ? እባካችሁን አንዴ ቆም በሉና 21ኛ ክፍለ ዘመን ውስጥ መኖራችሁን አስታውሱ። ራሳችሁን ሚኒሊክና ጃንሆይ ኃይለ ሥላሴ ባጠፉት ጥፋት ራሳችሁን እነሱ ባጠፉት ጥፋት ጋር አታገናኙ። እኔ ማለት የምፈልገው ይሄ ብዙ ሰው ተናግሯል። ቢነገራችሁ አትሰሙ። መቼም እስኪገባችሁ እንናገራለን፣ እስክትረዱ እንናገራለን፣ ዝም አንልም። ሰው ፍቅር ያሸንፋል። ተፈቃቀሩ፣ ፍቅርን ስበኩ። ሁሉም ብሔር እኩል ነው። ሁሉም ሰው እኩል ነው። በምንም አይበላለጥም። ፈረንጅም ሆነ አፍሪካ፣ አሜሪካም ሆነ አፍሪካ፣ አረብም ሆነ አውሮፓ ሁሉም ሰው አንድ ነው። በምንም አይበላለጥም። ኢትዮጵያ የምትሉት ደግሞ አቁሙ። ሰዎች በፌደራሊዝም እኮ እየተዳደርን ነው። አንድ ሀገር፣ አንድ ባንዲራ፣ አንድ ሃይማኖት የሚባል ነገር የለም። የኢትዮጵያ ብሔር ብሔረሰቦች የራሳቸውን ህገ መንግስት አላቸው። በህገ መንግስቱ ነው የሚተዳደሩት። ኢትዮጵያ የሚባል አገር እንጂ ኢትዮጵያ የሚባል ማንነት የለም። አማራ ነው፣ ኦሮሞ ነው፣ ስልጤ ነው፣ ጉራጌ ነው። ሁሉም የጋራ አገር ኢትዮጵያ አለው። ኢትዮጵያ የሚባል አገር ነው እንጂ ማንነት አይደለም። የሆነ ነገር ልንገራችሁ፣ የሆነ ምስጢር ላውጣ ንገር። አማራ የሚባል ብሔር የለም። እንዴ ልንገራችሁ፣ እንዴ አማራ የሚባል ብሔር የለም። እስኪ በደንብ እንረዳ። ለዛ ነው እኔ አማራ የማይለው። ለዛ ነው አማራነቱን ትቶ ኢትዮጵያ የሚለው። አማራ የሚባል ልንገር፣ ጎጃም፣ መተከል፣ ወሎ ኦሮሞ ነው። ወልቃይት ምን ትግራይ ነው። ጎንደር ራሱ እስካሁን የማ እንደሆነ አልተረጋገጠም። ጥናት እየተደረገበት ነው። የቅማንቱ ነው። አማራ የሚባል ማንነት የለም። የአማራ ኢሊቶች ይሄንን ያውቃሉ። ከዛን ከአጉባ፣ ከኦሮሞ፣ ከስልጤ፣ ከጉራጌ ምን አወጣቶ አማራንም ብለን ራሳቸውን ሰይሞ ስለ አማራ ለምን አያወሩ? አሁን ስለ ኦሮሞ እኔ እናገራለሁ። ኦሮሞ ከየት እንደመጣ ምን አጀማመሩ ተንትኜ እነግራለሁ። ሲዳማ ስለ ሲዳማ ይናገራል፣ ጉራጌ ስለ ጉራጌ ይናገራል፣ ስልጤ ስለ ስልጤ ይናገራል። አማራ ስለ አማራ አይናገርም። ለዛ ነው ኢትዮጵያ የሚለው። አማራ የሚባል ማንነት የለም። የሚናገረውም ነገር ስለሌለው ነው። የለውም። የሰውን ታሪክ፣ የሰውን ማንነት፣ የሰውን ባህል፣ የሰውን አለባበስ፣ የሰውን አመጋገብ ሰርቆ የራሱ አድርጎ አማራ ነኝ ብሎ አማራ ማንነት ስላለ ደግሞ ኢትዮጵያዊ ነን ይላሉ እኮ። እውነትም አማራ ብሔር ቢሆን ራሱን የቻለ ብሔር ቢሆን
ለምን አማራ በአማራነቱ ያፍራል? አማራ የሚባል ማንነት ስላሌለ ነው። ይሄን እኮ መስፍን ወልደ ማርያም በተደጋጋሚ አይሰሙም እኮ ቢነገራቸው አይሰሙም። ፕሮፌሰር መስፍን ወልደ ማርያም ለአንተ አስረዳ ችግር የለውም ይስማ ሚዲያ አስረዳቸው ጥሩኝ አይገባቸውም። ፕሮፌሰር መስፍን ወልደ ማርያም በጣም ብዙ ጊዜ ይናገራሉ። እኔም በልጅነቴ የማውቀው አማራ ኢስላም ሲባል እንጂ አማራ የሚባል ብሔር እንደነበር አላውቅም። አማራ ኢስላም አሁን ለምሳሌ የአማራ ስጋ አትብላ ይባላል እኛ ጋር። ምን ማለት ነው? የክርስቲያን ስጋ አትብላ እንደማለት ነው። ይሄ ያው እንግዲህ ክርስቲያኖችና ሙስሊሞች የታወቀ ነው። አንዳንድ በተለምዶ ወጣቱ ወጠጤው አንዱ ሊበላ ይችላል እንጂ ሃይማኖቱን በትክክል የሚተገብር አይበላም። እና እንደዛ ነው የሚረዱ። ፕሮፌሰር መስፍን ወልደ ማርያም ብዙ ጊዜ አስረግጦ ይነግራል፣ ግን ኃይለኛ ተቃውሞ ይነሳበታል። እሱ የሚለው ምንድነው? እዛው አማራ ውስጥ ባል ነገር የለም ብሎ ይናገራል። በቃ እኔ እንጃ ብቻ ብዙ ከራሳቸው ውስጥ ምሁራን ይናገራሉ። አማራ የሚባል ማንነት ወይም ደግሞ ብሔር እንዳለ አማራ የሚባል ጎሳ እንዳለ ይናገራሉ። ሌላው እኔ አሁን አንድ የሚያሳዝኑ ነገሮች ምንድነው? ዲሞክራሲ ተነፈግን ምናምን ብሎ ከሚጮኸው ቁጥር አንድ እነሱ ናቸው አይደል? ለምንድነው አጠገባቸው ላለው ለቅማንት ዲሞክራሲን የማይሰጡ? በማንነቴ ልተዳደር እያለ የሚጨፈልቁት ቅማንት ለምን ለአገው አይሰጡትም? ለምንድነው ለወሎ ለከሚሴ የማይሰጡት? ወደሚፈልገው እንዲሄድ ለምንድነው ወልቃይቶች የማይወስኑ? ጥቂት ሰዎች ለምን ይወስናሉ? ሁመራ የኛ ነው፣ ያ የኛ ነው። የሚያሳዝነው ደግሞ ስልጤ የኛ ነው ነው። እንግዲህ ባለፈው የሆነ ካርታ አስቀምጦ የአማራና ብሩክ ዳዊት ምናምን ይባል ብሩክ ማን ነው ኮንፈራንስ እሱ ካርታ አስቀምጦ ከዛ ካርታው ላይ በፈልግ በማይክሮስኮፕ ስልጤን የለችም እናዲ ኦሮሚያ የለችም። የአማራ ታሪካዊ ሀገር ተብላ በተሰራችው ካርታ ላይ ኦሮሚያ ነው ትዘራለች። ስልጤን ነው የምፈልገው ብለው በሰራው የለችም። እነዚህ ሰዎች አይ ዘርፈውናል ተዘርፈናል። እኔ አንድ ነገር ተናገርኩኝ የሆነ ጊዜ እና ስልጤን አገኘሃት? አላገኘኋትም፣ የለችም። ጉራጌም የለችም እንጂ ጉራጌም ቆይ እሺ፣ ታዲያ እንደዛ ከሆነ ስልጤ ኢትዮጵያ አይደለም? ኢትዮጵያ አይደለም? አማራ ስም ሰጥተዋታል። አማራ ወሰዱ የራሱ አደረገው እና ምንድነው የሚባለው? ስራቸው ታሪክን መዝረፍ፣ የሰውን ሀገር መዝረፍ፣ የሰውን ማንነት መዝረፍ። ላኢላሃ አሁን ብዙ ጊዜ አንድ ደግሞ የሚያናደኝ ነገር ለኢትዮጵያዊ ነገር ምን አይነት ጉደኛ ሰዎች ናቸው ግን? እስኪ እኔ ከእናንተ ልስማ ዛሬ። እኔ አንድ አላወራም፣ ይቅርታ። ዛሬ አድማጮቼ ሌላ ጊዜ የራሴን አጀንዳ ይዤ እመጣለሁ። ዛሬ ለነሱ ብቻ ልስጥ። የሚገራርም ታሪክ እየሰማን ለካ አዳማጭ መሆን ጥሩ እንደሆነ ዛሬ ነው የተገነዘበው። እሺ ቀጥል ማሜ። እኔ በጣም ብዙ ጊዜ የሚገርመኝ ለኢትዮጵያዊነት የታገሉ ጠላት ከውጭ ሲመጣ ጠላትን ያንበረከኩ ተብሎ ጀግኖች ሲጠራ የአማራ ጠሪዎች አንድም የኦሮሞን ጀግና አይጠራም፣ አንድም የስልጤን ጀግና አይጠራም። አንድ የስልጤ አርቲስት ወይም ደግሞ ገጣሚ ሲጠራ ግን ብታየው ሁሉንም ብሔር ብሔረሰቦች ላይ ያሉ ጀግኖችን መንጥሮ፣ እነሱ ግን ከራሳቸው ውጭ የኢትዮጵያ ጀግና የራሳቸው ሰው ብቻ በቃ አለበለ ከክልላቸው እና ብዙ ጊዜ ከራሳቸው በኩል አሁን እነሱም ጋር ጀግና አለ የለም አንልም አለ። አገር ስትወረር የታገሉ አለ። ወራሪዎችን መንገድ እየመራ ያስገባም አለ። እነሱስ የአህመድን ጀበል መጽሐፍ አላነበብኩ ምንድነው እንዲሰሙት ነው እንጂ የጎጃም ባለ ሀብቶች የጎጃም ንጉሱ ራሱ ጣሊያንን እየመራ ነው ያስገባው። አጼ ምኒልክም ያው ሲሞዳመድ ነበር መሳሪያ እየተቀበለ አጼ ዮሐንስን በስልጣን ሽኩቻ ስለነበረ አጼ ዮሐንስን ለማጥቃት ኢትዮጵያን ማስጠቃት ነበረበት። ከጣሊያን ጋር ይሞዳመድ ነበር። እንግዲህ በስልጣን ሽኩቻ ያስገቡትን የውጭ ወራሪ ሁሉም ኢትዮጵያዊ ኦሮሞ ገበሬው ከገበሬው እስከ ልሂቃኑ ፈረሳቸውን ይዘው የዘምተው ያዳናትን ሀገር ስለ ኦሮሞ ጀግኖች ተናገሩ ብትላቸው የለም ብለው የራሳቸውን ነው የሚናገሩት።
የኔ አያቴ አዝማ ኦሮሞራ ከስልጤ ጦሩን ይዞ ወታደሩን ይዞ ነው የዘመተው ከስልጤ እሱ አው አዝማ ኦሮሞራ ኢማም ሱጋቱ 1000 የሚሆን ሰራዊታቸውን ይዞ እንግዲህ ይበቃናል ከዚህ ሁሉም 1000 ካዋጣ ኢትዮጵያን ነፃ ባወጣው ውስጥ 80 እኩል ነን ማለት 80 ሺህ ወታደር ማለት እና አዝማ ኦሮሞራ ይሄን ሰራዊት ይዘው መጥተዋል ማለት ያኔ ሰራዊቱ ግን ሲዋጋ መሀል ሀገር ያለውን ጣሊያን ሲያባረር ሲዋጋ ሲገፋ ነው የመጣው ፊት መሪ የነበሩት አዝማ ኦሮሞራ የተሰዉት አዋሽ ላይ ነው ከስልጤ ጀምሮ እየገፋ የመጣው የኛ ሰራዊት እንጂ እነሱ እንደሚሉት እነሱ ሄደው ሚኒሊክ ሄዷል አስወጣንም ነፃ ግን ጣሊያንም ሲገባ በእነሱ በኩል ነው የመጣው በዛ ገብቶ እንዳለ የገባ ወደኛ የወረረን ከነሱ በኩል እነሱ አስገብተውት ነው ጀግናም እነሱ ናቸው በጣም ታምር ነው ዛሬ አድማጮቻችን ዛሬ ክቡር ፕሬዝዳንት ማሜ ዛሬ ምርጥ ጋዜጠኛ ወጥቷል እየተዝናናችሁ ታሪክ እየተማራችሁ እንደሆነ ተስፋ አደርጋለሁ ይቀጥላል እስኪ አድርስ ላንተ ሰጠለስ አብዲ ሙክታር ላንተ ሰጠው እስኪ እሱ ላይ ቀረ የምትላት የሆነ የሽክሮቆሮች ነገር አለች እስኪ ተናገር ነው እኔ መጀመሪያ ልናገር የነበረው ሌላ ነበር አሁን ማሜ ተናግሮታል በአጠቃላይ እኔ አሁን በኢትዮጵያ ውስጥ እነሱ ራሳቸውን የበላይ ሊያረጉት የሚፈልጉት ነገር አንደኛ ምንድነው እስኪ አይተህ ከሆነ ብዙን ጊዜ የኢትዮጵያ ባህል ተብሎ የሚጠራው ምንድነው የአማራ ልብስ ነው በሁሉም የኢትዮጵያ ባህል የሚባለው የአማራ ውዝዋዜ ነው የኢትዮጵያ የባህል ውዝዋዜ ብሎ እነሱ የሚያሳዩት በብዙ ነገር ላይ ይሄን ነገር ያለው ብሔር ብሔረሰብ ቆይ ባህል የለው የብሔር ብሔረሰቡ በሙሉ ነው የኢትዮጵያ ሊባል የሚችለው እንጂ የአማራ ባህል ብቻ ነው የኢትዮጵያ ባህል ተብሎ በፍጹም ሊጠራም አይችልም እነሱ ግን እስኪ አንተ ዘረኛ ማን እንደሆነ በዚህ ወቅ ትልቁ የኢትዮጵያ ዘረኛ እነሱ ናቸው ለምን ባህል የሚያሳዩ ከሆነ የአንድ ኮንሰርት ላይ ማለት ነው ለምሳሌ ኮንሰርት ላይ የሆነ ፖስተርም አይቻለሁ የኢትዮጵያ ባህል የኢትዮጵያ ውዝዋዜ የባህል ውዝዋዜ እንትን ኮንሰርት የመደመር ኮንሰርት ነው በአጠቃላይ ያሉት መደመር ኮንሰርት ላይ ምንድነው ያለው የአማራ ባህል ብቻ ነው ያለው እነሱ ምንድነው የኢትዮጵያ ባህል አርገውት እሱም ብቻ ነው ሊያቀርቡ የፈለጉት ማለት ነው እሱም ብቻ ነው እያሳዩ ያሉት ይሄ አሁን ምን ትለዋለህ ይሄ ትልቅ ዘረኝነት አይሆንም ወይ ደግሞ በጣም ጠባብነት አሁን ይሄን እኔ ላቋርጥ ባሽ ማድረጋቸው ችግር የለውም እኔ አሁን ችግሬ ምንድነው የኢትዮጵያ ባህል ቡድን ተብሎ የአማራ ብቻ እንዴት ይሆናል የአማራ ባህል ቡድን ኦኬ ችግር የለውም አማራ ኖረ ማለት የኢትዮጵያ መሆን ያለበት ከስልጤውም ከጉራጌውም ከኦሮሞውም ከሁሉም ተውጣጥቶ የኢትዮጵያ ባህል ብትሉ አሁን ለምሳሌ ዲያስፖራው ላይ የባህል ቡድን ዝግጅታቸውን ያቀርባሉ ተብሏል ማንሲየት አብይ አህመድ ሲል የዛ የባህል ቡድን ዝግጅት አቅራቢዎች እንዳሉ የአማራ ልጆች ናቸው የአማራን ባህል የሚያንጸባርቁ ናቸው አሁን የአማራ የባህል ቡድን ብሎ ቢቀር ኦኬ ግን የኢትዮጵያ የባህል ቡድን ተብሎ እንዴት ነው የጉራጌ የባህል ቡድን እዛ ውስጥ ማይገባው እንዴት ነው የኦሮሞ ባህል እዛ ውስጥ ማይገባው እሱን ሲያስገባ ነው ኢትዮጵያዊ ሊሆን የሚችለው አንድ ከሆነ አንድ ነው የራሱ ነው እኔ አሁን አማራ መስፍን ወልደ ማርያም እንደሚሉት ይኑርም አይኑርም ባህል አላቸው ግን እዛ አካባቢ ያሉ ሰዎች የሚጠቀሙት ባህል ያንን ባህል ነው እኛ ጋር እኛንም ውሰዱት ተጨፍለቁበት ተበቃ አሁን ለምሳሌ አስቸጋሪ ነው ግን እኮ እንደው እነዚህ ሰዎች ስናስብ እንደው ገለጽ አጣራ አድርጋችሁ ተነግሮኛላችሁ ብላችሁ ለሶስታችሁ መድላችሁ ስታለ የፈለገ ሰው ከሊማ ያወጣ ኦኬ እሺ ቀጥል ጨርስ ያ ማለት ትንሽ ነው በቃ መሐመድ ተቀበለኝ ነው እሺ እና አንድ ነገር የሆነ እንትን ኮመንት ስራ አስታውሳለሁኝ ሲጀመር ኦሮሞ ኢትዮጵያ አይደለም ከማዳጋስካር ነው የመጣው የሚል የሆነ ኮመንት ስር የሆነ ልጅ ጻፈ ከዛ ሪፕላይ ገባውና ትንሽ አወራሁት እስኪ አስበው ኦሮሞ ከሌላ ቦታ መጥቶ ከሆነ አማራ ደግሞ ግዛት የራሱ ከሆነ ኢትዮጵያ ማለት ነው ለምን ግዛቱ አልሰፋም የሱ ብቻ ከሆነ ለምን ግዛቱ አልሰፋም ከሱ በላይ ለምንድን ነው የኦሮሞ ግዛት የሰፋው ከሱ በላይ ይሄ የሚወስን ነገር እኮ ነው ብሔር ብሔረሰብን አጠቃለን ነው እንጂ እኛ ኢትዮጵያ ልንል የምንችለው ይሄኛው ብሔር ከዛ ነው የመጣው ከሌላ ቦታ ነው የመጣው መጤ ነው እዚህ ተለጥፎ ነው ኢትዮጵያ ውስጥ ምናምን ነገር ይላሉ እሺ እንደዛ ከሆነ አማራ ብቻ ኢትዮጵያ ውስጥ ከነበረ ለምንድን ነው ታዲያ አማራ እንትን ግዛታቸው ያልሰፋው የአፍሪካን ቀንድና እንትን ያላረገው ለምንድን ነው በህዝብ ብዛትም በጣም ትልቅ ያልሆኑት እሺ ያቺ ሀገር ከመጀመሪያ እነሱ ሆነች እነሱ እንደዛ ነው የሚሉት ኦሮሞ ከእንትን ነው የመጣው
ታዳ ከማዳጋስካር መጥቶ ወሮ ነው ይሄን የሚያክል ምድር የያዘው ይሄን ሚሊዮን ህዝብ ነው እያሳስ ሚስ ይሆኑ ነበር የፊታውን ከማዳጋስካር ነው እስኪ ከምር የፊት ከማዳጋስካር ነው የመጣው እስኪ የፊት ሲዳማ አይመስልም የጉራጌው አይመስልም የማይመስልን ታሪክ እያመጡ እንደው ዛሬ ጋዜጠኛ ነኝ እኔ ማውራት አይጠበቅብኝም ጥሩ እስኪ አሁን አጠር አድርገን ጥያቄ ወደ ጥያቄ ልግባ እንዴ ጋዜጠኛ ነኝ ዛሬ እነዚህ ሰዎች ፍላጎታቸው ምንድነው እስኪ መልሱልኝ በቃ አጠር አድርገህ ስገልጽ አንተ ተዘጋጅተህ ፍላጎታቸው ምንድነው ይሄን ሁሉ ብለው ይሄን ሁሉ አድርገው ኦሮሞን ከማዳጋስካር እንታ ኢትዮጵያ ያያሉ በኢትዮጵያ ስም የሚሰሩትን በኢትዮጵያ ሙድ ያዙ የሚያደርጉት እንዳለ ሁሉን አውርተናል በአጠቃላይ ፋይናሊ ፍላጎታቸው ምንድነው ብለህ ታስባለህ አንተ እንደራስህ አስተሳሰብ እነሱ በአጠቃላይ አማራነትን እንድትቀበል እያንዳንዱ ብሔረሰብ አንድ ቋንቋ አንድ ብሔር አንድ ሀገር በሚለው አንድ እምነት በሚለው እንደዛ እንዲኖር ይፈልጋሉ ለምሳሌ እንደዛ ባይሆን ኖሮ ትላንትና ስንቱን ህዝብ ሲጨፈጭፉ የነበሩ አጼዎችን ዛሬ ላይ ሆነው የነሱ ጀግነት አያወሩ ነበር ለምሳሌ ባለፈው የሆነ ልጅ ጋር ላይቭ ላይ አውርቼ ነበር ያ ልጅ በእርግጥ የጎጃም ልጅ ነው ግን እኔ በፍጹም አጼዎችን አልወዳቸውም ማለት ራሱ ነው ያወራው ሰምተሃል አንተም ነበር ለምሳሌ ማሜ እነሱ እኮ አሁን በእኛ በኩል እንደዚህ የሆነ ሁሌም ጸብን ስለሚፈልጉ ጥላቻ ስላለባቸው እንጂ ከብሔር ብሔረሰብ ጋር ፍቅር መሆን ቢፈልጉ እነዚህ ገዳይ የተባሉ አጼዎችን ሁሌ ባያወድሷቸው ነበር ሁሌ እነሱን ከፍ የጀግና ምናምን አይሉም ነበር ፍቅር ቢፈልጉ ግን ፍቅር ስለማይፈልጉ ሁሌም ከፍ እያደረጉ ስለነሱ ያወሩ ህዝቡ እና ሌላው ብሔር እንዲጠላቸው ያደርጋሉ ለምሳሌ የኔ አባት ያንተን አባት ይገላል ያንተን አባት የኔ አባት ያንተን አባት ከገደለ በኋላ ከሆነ ጊዜ በኋላ ደግሞ ታሪኩ አልፏል ታሪኩ ብዙ አመት አልፎታል ካለፈ በኋላ እኔና አንተ ደግሞ ቂማን ያያዝም ያንተ አባት የኔ አባት ገደለ ብዬ እኔ አንተ ላይ ቂማን ይዝም እንታረቃለን ሰላም ነን እኛ ኦፍ ኮርስ ከዛ ሰላም ሆነን ደግሞ አንተ አጠገብ ቁጭ ብዬ እኔ አባቴ ጀግና ነው ምናምን በጣም ጀግና ነው አባቴ ማንንም ያንተን አባት ገደለኩ ብልህ በጣም ይሰማሃል መቼም ከኔ ጋር ሰላም አትሆንም እንደውም እኔን ራሱን ታጣማኝ ትፈልጋለህ ምክንያቱም አባቴ በዛን ጊዜ ያንተን አባት ገሎ ዛሬ ደግሞ እኔ ከመቶ አመት በኋላ ደግሞ እኔ ስለ አባቴ ጀግንነት አንተ አጠገብ ሳወራ እንደዚህ እያልኩኝ መቼም ሰላም ፍቅር ልንሆን አንችልም ማለት ነው እናንተ ገባ ይሄንን ሁሉም ማወቅ አለባቸው እና እኚህን ገዳይ አጼዎችን አንደኛ እነሱ ሚኒሊክን ከምንም በላይ አርገው ነው የሚያወሩት ፈጣሪ አርገው እንደ ፈጣሪ ያዩታል ሚኒሊክን እንደዛ ኃይለ ሥላሴ የሆነ በዛ ሰዓት የነበሩ ቪዲዮዎችና ፎቶዎችን አይተህ ከሆነ አጋጣሚ ይሰግዱለታል በጣም ከሚገርም ነገር ታይተው ነው የሚሰግዱለት ሌላ ብሔር አይሰግድም ሌላ ብሔር አይሰግድም ያን ያህል ቢጮቀኑ እንኳን ሮበርጎ የሚደፋው ምናምን የለም ዝቅ ሊሉ ይችላሉ የሆነ ታሪክ ላይ አሁን ሀጂ አደም ሳዶ በቀደም አውልቶ አይተከለም የተባለው የሆነ ጊዜ ኃይለ ሥላሴ እዛ ሄዳል ባሌ ማለት ነው ሌላው ህዝቡ የተወሰነው በዛን ሰዓት ያው እነሱ ናቸው ግዛት እነሱ ናቸው የራሳቸው እንትን ያላቸው ህዝብ ሰው ዝቅ ሲልለት ሀጂ አደም ሳዶ ዝቅ አላለም ቆሙ እንደዛው ቆሙ ሀጂ አደም ሳዶ እንደውም እንትን አላለም ቆሙ ከዛ ህዝቡ አንተ ለምንድን ነው ዝቅ ያላልከው አሉት ኃይለ ሥላሴ ነው የሚለው ገባ ሀጂ አደም ሳዶ እኔ ለፈጣሪ እንጂ ለሰው አልሰግድም አላቸው ሱብሃንአላህ ለፈጣሪ እንጂ ለሰው አልሰግድም ሀጂ አደም ሳዶ በዛን ሰዓት በጣም ኃይለ ሥላሴ ሲዋጋና በእንትን በክፉ ሲጠባበቁ የነበሩት ሀጂ አደም ሳዶ ናቸው ወጥሮ ያዙ በዛን ሰዓት ከዛ ሌሎች የኦሮሞ ጀግናዎች አሁን መታቃቸው ዋቆ ጉቱ ምናምን ጀነራል ዋቆ ጉቱ ብዙ አሉ ግን በመጀመሪያ ሀጂ አደም ሳዶ ነበር በጣም ታግሎ ያዛቸው እና አልሰግድም አሉት በዛን ሰዓት ያው ምንም እዛ ጋር የሚያደርገው ነገር የለም ማንም ጀግና አንድን ጀግና አንድ ሰው ምንም ሊያደርገው አይችልም እዛ ቦታ ላይ የራሱ የሆነ ህዝብ አለው የኛውም የራሱ የሆነ ጦር አለው የኛውም እና እንዲህ ነው በዛን ሰዓት እንደዛ ይሰገድላቸው ነበር ግን ያ ነገር ምንድነው እንደ እምነት አይተውታል በሰዓቱ ያ ነገር ደግሞ ዛሬም ያንን ባርነት ይፈልጉታል እስኪ አንተ የራስህን ሰው መታሰግድ የራስህን ሰው እንዲህ ተደፍቶ እግር ስር ተደፍቶ እግርም ይስም ጫማህም ይልስል ከሆነ የራስህን ሰው የራስህ የሚላቸውን ሰዎች ታዲያ እንዴት ነው ዛሬ ላይ ደግሞ ያንን ስርዓት ምትናፍቀው አንተ መልሰህ እንዴት ነው ያንን ስርዓት ምናፍ እስኪ ጭንቅላት ካለ እንዴት ነው ያንን ስርዓት መልሶ እንዲመጣ የምፈልገው እኛ እኮ በፊት ፍቅር ነበርን
የሆነ ሰዓት ላይ በቃ እነሱ ሁሌ ስለ ሚኒሊክ በጣም ማውራት ጀመሩ። ሚኒሊክን እንትን ማለት ጀመሩ። ከዛ በኋላ ያለው ነገር በሙሉ ጠፋ። እኛ አሁን እንደራሴ ማለት ነው ከአማራ ልጆች ውስጥ ስለ ሚኒሊክን እኔ አጠገብ እንትን ማይሉ ስለ ሚኒሊክ ማያወሩት በጣም ከምንም በላይ ወዳቸዋለሁ። ምክንያቱም ያንን ገዳይ ስለማይወዱት ከኔ እኩል ያንን ገዳይ ታሪኩን ስለሚያውቁ ስለሱ ታሪክ ሲነግሩ እቀበላቸዋለሁ። ከምንም በላይ ደግሞ እንደነሱ ለኔ ወዳጄ። ግን ሚኒሊክ ደግሞ ጀግና ነው፣ ሚኒሊክ እንዲህ ነው አከከዘራፍ ምናምን እነዚህ ለኔ ፈጽሞ የዘላለም ጠላት ናቸው። ለኔ ብቻ ሳይሆን ለኢትዮጵያ ብሔር ብሔረሰቦች ጠላት ናቸው። ሚኒሊክ ማለት የኢትዮጵያ ብሔር ብሔረሰቦች ገዳይ ነው። አንደኛ መረሳት የሌለበት ነገር እኔ በኦሮሞ ብቻ አይደለም ደቡብ ውስጥ ያን ሁሉ ደቡብ ውስጥ አንድ የቀረው እኮ የለም። ያን ሁሉ ብሔር ብሔረሰብ ሲረሽን ሲጨፈጭፍ ሲጮክን የከረም እንዴ እሱ እኮ በጣም እንዴ መሞቱ አረበናት ዛሬ ላይ ሆኖ ግን እነሱ ለሬሳው ለሞተ ሰው ለበከተ ሰው ጀግና እንትን ምናምን እያሉ ራሳቸው ላይ ጠላት ያበዛሉ። ይሄ ምን የሚሉት ነው? ኦኬ አክቲቪስት አብዲ ሙክታር አመሰግናለሁ። እስኪ ማሜ አንተ ፋይናል አጠራርገን እስኪ እነዚህ ሰዎች አሁን ብዙ ተብለዋል፣ አሁን ብዙ ተወርተዋል፣ ብዙ ተዘክሯል። የእነዚህ ሰዎች ፍላጎት ፋይናላቸው መጨረሻ ላይ ፍላጎታቸው ብቻ ነው የምትገልጽልኝ። ፍላጎታቸው ምንድን ነው? እስኪ ማሜ ፍላጎታቸው ባጭሩ የድሮ ስርዓት ማለት የድሮ ስርዓት ማለት አንተ ሚኒሊክ አርአያ ነህ ካልክ አርአያ ነው ብለህ ፖለቲካ ውስጥ ከገባ ፖለቲካ ውስጥ የገባ ሰውዬ አንድ ቀን ነገር ትመራለህ። አርአያ ማለት ደግሞ የምትከተለው ማለት ነው። ታዲያ የምትከተለውን ሰው ራዕይ ማድረግ ነው እንጂ ሌላ ነገር ጥሩ። ታዲያ እንደዛ ከሆነ አሁን ለምሳሌ አብዲ ሙክታር አሁን የሆነ የገለጸው ነገር አለ፣ የነካካት ነገር አለ። እነሱ በድሮ ጊዜ ሌላ ብሔር ብሔረሰቦች ኢትዮጵያን ያሉ ብሔር ብሔረሰቦች አይሰግዱለትም፣ ራሳቸው ነው የሚሰግዱለት ተብሏል። ያንን ስግደት ያንን ባሪነት ነው የሚፈልጉት ብለህ ታስባለህ? ኤግዛክት እንዴ አሁን ፍሪደም ነፃነት አይወድላቸው ማለት ነው። ቢወድላቸው እንደዚህ ይሆናል ነው ቢወድላቸው ኦሮሞ በመሬቱ ላይ ባንዲራውን ሲሰቅል አውርደው የራሳቸውን ይሰቅላሉ። መገረፍ አምሯቸው ነው እና እሱን ተውና እውነቴን ነው የምልህ። እኔ መጀመሪያ ቀድሜ በጥፊ ከመታው እንዴት ነው የምታደርገኝ? ቀለጥህ ትደግመኛለህ እኮ አንተ ዝም ብለህ እንደዚህ አትልም። እና አሁንም ያንን ስግደት በጣም የሚያሳዝነው የሃይማኖት አባቶች ራሳቸው ብለው እግሩ ላይ ሲወድቁ ያያየን ነው ቪዲዮ አለ። የኃይለ ሥላሴ የአፄ ምኒልክን ቪዲዮ ባናይ ኃይለ ሥላሴ ላይ እግር ሲደፉለት ያያየን የሃይማኖት አባቶች በገዛ ፍቃዳቸው ነው ተገዶ የሚያደርግ ለምሳሌ እንደዚህ እያለ ተገዶ የሚያደርግ አለ። ግን በፍላጎቱ እግር ስር ባናቱ የሚተከለው እነሱ ነበር። ሱብሃንና ያ ነገር ዛሬ እንዲመጣ ይፈልጋል። ያ ነገር እንዲመጣ አንፈልግም ካሉ ምኒልክ አርአያ ነው የነጻነት ምልክቴ ነው ማለታቸው ያውቁ። እንዴት ነው የምትስማማው አንተ ምኒልክ የነጻነት ምልክቴ ነው እያለ ኦፍ ኮርስ እስላም ሀገር የለቆ ይውጣ ያለውን ሰውዬ ጴንጤ ከፈረንጅ የመጣ ነው ያለውን ሰውዬ ኦሮሞ ከማዳጋስከር ነው ደቡብ ባሪያ ወላሞ ነው ሲል የነበረውን ሰውዬ ቅማንት እንትናን ቤንሻንጉሉን ቋንጃውን እየበሳ ሲገዛ የነበረው ቋንጃ ለምን እየበሱ ለማዳን እንዳይጠፋ ጉሙዞች ለምንድን ነው የሚጠሏቸው? ጉሙዞች ለምንድን ነው የሚጠሏቸው? ቋንጃቸውን እየበሱ ነበር። ደግሞ ባላችን እኛው ፈላሻ ብለን ቤተ እስራኤል እዚህ ጋር እንዳይወጡ ነው እንዳይጠፋ ቋንጃቸውን እየበሱ በባርነት ሲገዟቸው ነው። ሱብሃንአላህ ላ ኢላሃ ኢላላህ። እሺ ለዛ ነው አሁን ምኒልክ ቋንጃ ይበሳል ለባለ ሀብቶች ምናምን ነገር አገልጋይ ያደርጋቸዋል ጉሙዞች። ዛሬ ግን አምርረው የሚጥሏቸዋል። ለምንድን ነው ሁሉም ነው ማለት ነው ምኒልክ ነው ሁሉም ማን አለ እስቲ ንገረኝ። የትኛው ትግሬ እኮ የባሰ ነው ከኛ ትግሬ ያለው ጥላቻ ለምኒልክ አንተ የባሰ ነው። ምን አደረጉ ደግሞ እነሱ? ቅማላም ብሎ ማለት ነው ሲያው ባንዳ ሳይሆን አሁን ለምሳሌ ባንዳ ከሁለቱም ወገን አለ። ከሁለቱም ወገን አሁን አፄ ዮሐንስም አፄ ቴዎድሮስን ለማጥቃት ከሌላ ከውጭ ኃይል ጋር ተባብሯል። እሺ እንግዲህ ባንዳነት ነው አፄ ዮሐንስ። አፄ ምኒልክም አፄ ዮሐንስን የፖለቲካ ሽኩቻ ነበር ለማጥቃት ከጣሊያን ጋር እየተንሸኳሸከ መሳሪያ እየተቀበለ ለማስጠቃት ስራ ይሰራ ነበር እና ሁሉም ባንዳ ናቸው አለ ውስጣቸው ላይ ከነገስታቱ ጀምሮ እስከ
ማለት እነዚህ ምኒልክን ትግሬዎችንም ቅማላም ብሎ እንደዚህ ቀጠቀጣቸው ባብራ ትግሬ ስለ ምኒልክ ብትጠይቀው ካንተ በላይ ነው የሚጠራቸው። ኦኬ አመሰግናለሁ ማሜ። አክቲቪስት ቶልቻ እስኪ የመጨረሻ ጥያቄ ናትና ያው እኔ ለማገባደድ ያህል እስኪ በአጠቃላይ እነዚህ ሰዎች ፍላጎታቸው ምንድነው? ይሄን እነሱ ቢፈልጉም አይሳካም የምትለው ካለ አሁን እንደ አወራ ነው ማለት ነው። እነሱ የሚፈልጉት ኢትዮጵያ ውስጥ በአማራ በበላይነት ሌሎች ብሔር አማራን ሲያገለግል እድሜ ልኩን እንዲኖር የሚፈልጉት እነሱ ንጉስ ናቸው፣ የንጉስ ዘር ናቸው። ንጉስ ሆነው ይቀጥላሉ። ኦሮሞው፣ ስልጤው፣ ጉራጌው፣ ሀዲያው፣ ከምባታው፣ ሲዳማው የአማራ አገልጋይ ሆኖ እንዲቀጥል ነው የሚፈልጉት። ሱብሃንአላህ። ለምን በዲሞክራሲ አያምኑ? እውነተኛ ዲሞክራሲ ሲረጋገጥ፣ እውነተኛ ዲሞክራሲ ሲሰፍን ሁሉም ወደ ማንነቱ ይመለሳል። ኦሮሞ ወደ ኦሮሞ ይመለሳል፣ ጉራጌ ወደ ጉራጌ ይመለሳል፣ ስልጤ ወደ ስልጤ ይመለሳል። በስልጤነቱ ኢትዮጵያ ውስጥ ይሳተፋል፣ ኦሮሞ በኦሮሞነቱ ኢትዮጵያ ውስጥ ይሳተፋል፣ ሲዳማ በሲዳማነቱ ኦሮሚያ ውስጥ ኢትዮጵያ ውስጥ ይሳተፋል። አማራ የሚባል ማንነት ስላሌለ በምኑ ነው ኢትዮጵያ ውስጥ የሚሳተፈው? ማንነት ስላሌላቸው ስለዚህ እንደዚህ ያለው ቻንስ ሌሎቹን በጉልበትም በኃይልም በፕሮፓጋንዳም በምንም የበላይ ሆኖ ሌሎቹን ጀረካና ጮጮ አለባቸው። ሌላው እየጮከነ አሁን ለምሳሌ በኃይለ ሥላሴ ዘመን ነበረ ኦሮሞ አንድ የኦሮሞ አርሶ አደር ያርሳል። በአመት 100 ኩንታል የሚያመርት ከሆነ 50 ኩንታል ለኃይለ ሥላሴ ነው ለንጉሱ ነው የሚገባው ለመንግስት። ላ ኢላሃ ኢላ 25 ኩንታል ለቤተ ክርስቲያን ተዋህዶ ኦርቶዶክስ ነው የሚገባው። ያ ገበሬ 25 ኩንታል ብቻ ነው ለሱ የሚቀርለት። አመቱን ሙሉ ለፍቶ አርሶ ዘርቶ አርሞ አጭዶ አስገብቶ 100 ኩንታል መሬቱ ላይ ግብር ሱብሃንአላህ 150 ኩንታል ግፍ ነው ለመንግስቱ፣ 25 ኩንታል ለቤተ ክርስቲያኑ፣ 25 ኩንታል ብቻ ነው የሚቀርለት። ይሄንን መመለስ ይፈልጋሉ። ይሄንን ለምዷል። ገንዘብን ለምዷል፣ መዝረፍ ለምዷል። ቢዝነስ ነው ማለት ነው። ስለዚህ አንተ መሬት ላይ እነሱ የበላይ ከሆኑ አንተ አገር ላይ እነሱን ትገብራለህ። ይመጣል። አንተ አሁን ለምሳሌ ሱቅ አለክ ልበልክ፣ ሱቁ ላይ የሆነ የ1000 ብር ዕቃ ካለክ 500 ብር የነሱ ነው ማለት ነው። የራስ ቤት ላይ የራስ መሬት ላይ የራስ ሱቅ ላይ በራስ ብር ገዝተህ ማለት ነው። ያ እንደዛ ነው። ስለዚህ ያቀረባቸው እና እውነተኛ ዲሞክራሲ ሲመጣ እውነተኛ ዲሞክራሲ ሲመጣ ሁሉም በራሱ ንብረት ላይ ሁሉም የኦሮሞ ንብረት ለኦሮሞ ነው የሚሆነው፣ የስልጤው ንብረት የስልጤው ነው የሚሆነው፣ የሁሉም የራሱ ነው የሚሆነው። ኦፍ ኮርስ ይሄ እነዚህ የሚኒልክ ሰፋሪዎች ምንም የላቸው። አሁን ከጎንደር ምንም የላቸው። ወደ ጎንደር ቤት ማንንም አያውቋቸው። የጎንደር ህዝብ አይቀበላቸው። ትክክል። ለምን ከነሱ አገዛዝ የጎንደር ህዝብ አልተጠቀመም፣ ተጎድቷልና። ልክ ኦሮሞ እንደጎዱ የጎንደር ህዝብ ጎድቷል። ኦኬ ወደ ጎንደር መሄድ አይችሉም። ቢሄዱ ማንንም አያውቋቸው። ምንም እዛ መሬት የላቸው፣ ታሪክም የላቸው፣ ዘርም የላቸው። ሲጀመር እነዚህ የሚኒልክ ሰፋሪዎች ኖርማል ጎንደሮች አይደሉም። አባታቸውን አያውቁም። የሴተኛ ዳሪዎች ናቸው። ሱብሃንአላህ ማንነታቸውን አያውቁም። ለዛ ነው እውነተኛ አማራ ከሆነ እኔ እንደ ጎንደር ህዝብ እኔ ጎንደሬ ነኝ እኔ አማራ ነኝ ለምን አይልም? እውነተኛ አማራ ከሆነ እኔ ጎንደሬ ነኝ እኔ ጎጀሜ ነኝ እኔ አማራ ነኝ ለምን አይልም? ልክ ኦሮሞ እኔ ኦሮሞ ነኝ እንደሚል ልክ ስልጤው እኔ ስልጤ ነኝ እንደሚል ለምን እኔ አማራ ነኝ እኔ ጎንደሬ እኔ ጎጀሜ ለምን አይልም? ትክክለኛ ማንነት ስለሌለው በኢትዮጵያ ስም እያመካኛ አገር ወዳድ መስሎ ኢትዮጵያዊ ነኝ ይላል ማለት። ያንንም መቀጠል ይፈልጋሉ። ያ ደግሞ አይሆንም። ጊዜው አልፎበታል። አይሳካም። አንድ ነገር አንሳቶቻ ይሄን የሚኒልክን ታሪክ ወያኔ ነው ያመጣው ይላሉ። እናንተን ለመሸወድ ወያኔ ያመጣው የሸወዳችሁን ይላሉ። እስኪ ይሄንን ነገር አባቶቻችን ቅድሚያ እንደ አያቶቻችን ይሄንን ነገር ወያኔ ያኔ አሁን ወያኔ ዛሬ መጥቶ
ትላንት ለነበሩት ይሄንን ታሪክ እንዴት እንትን አላቸው? እስኪ ስለዚህ ነገር አውራ። እነሱ አሁን እኛን ለማሳመም የሚፈልጉት ሌላ ብሔር ብሔረሰብን ለማሳመም የሚፈልጉት ወያኔ እናንተ ሊያጋጭ ይሄንን ነገር አመጣ ነው የሚሉት። እስኪ አንተ ይሄንን እንዴት ምን ትላለህ? እስኪ እኔ እነዚህ ሰዎች ምን እንደነካቸው እኔ አላውቅም እኮ በምን ጭንቅላት ብቻ እንደማይስቡ እኔ አይገባኝም እንጂ እኮ ስለሚልክ አጸያፊ ስራ የጻፈ የኢትዮጵያ ህዝብ ሳይሆን ኦሮሞ ሳይሆን ወይስ ደቡቡ ሳይሆን የጻፉት እኮ ከሚልክ ጋር የሚሰሩ ፈረንጆች ናቸው። ከሚልክ ጋር የሚሰሩ ጣሊያኖች ናቸው። ከሚልክ ጋር የሚሰሩ ጀርመኖች ናቸው። የሚኒልክን ታሪክ የጻፉት ሚልክ ኦሮሞን ምን እንዳደረገ ሚልክ ደቡብን ምን እንዳደረገ የጻፈው እኮ ኦሮሞ አይደለም። ኦሮሞ ያውቃል። በጽሁፍ ምናምን ያስቀመጠ ነገር የለም። የጻፈው ጀርመኖች ናቸው፣ ጣሊያኖች ናቸው፣ እንግሊዞች ናቸው። ለምን ከወያኔ ጋር ይሄ ምንም የማይማ ሽንፈትን ላለመቀበል ነው። ያው ምክንያቱም ይሄ ነገር ይሄ ታሪክ የመጣው ከልጅ ወደ ልጅ እየተላለፈ የኛ ህዝብ ይሄንን እንደዛው እያወቀ እኔ አሁን ለልጆቼ ይሄንን አስተምሬ ነው የሚሄደው። ከዛም ይሄ ታሪክ መቼም የማይወጣ እንደዛውም ደግሞ ነጮቹ ጽፈውታል፣ በስርዓቱ ጽፈውታል። ምን አይነት በደል እየደረሰ እንደነበረ ቁጭ አድርገው ጽፈው አስቀምጠውታል። ይሄንን ደግሞ እነሱ አያምኑም። ዛሬም ጀግናችን ነው ይላሉ። እስኪ እንዴት ነው አንድ ጨፍጫፊ አንድ ዘረኛ ጀግና ሊባል የሚችለው? በኢትዮጵያ ታሪክ ውስጥ ይሄ መቼም ከምር በጣም አጸያፊ የሆነ ነገር ነው እና ያ ታሪክ ደግሞ ያ ነገር ተመልሶ መቼም ይመጣ አይደለም። ዛሬም ሆነ ነገም ተመልሶ አይመጣም። ኦኬ አላበደልተኮ እናንተ ቢት ወለ ቆም ፕሬዝዳንቱ አለበት። ኦኬ ሰላም ጤና ይስጥልኝ ውድ ተከበራችሁ ዓለም ላይ የምትገኙ የክቡር ፕሬዝዳንት ማሜ ቤት ዛሬ የነበረን ውይይትና እንዲሁም አክቲቪስት ማሜ ከድር፣ አክቲቪስት ቶልቻ ሁሴን እንዲሁም አክቲቪስት አብዲ ሙክታር በክቡር ፕሬዝዳንት ማሜ ቤት እንዲሁም ዲጄ ሰሊም አለ እንዲሁም አክቲቪስት ተማምም ዛሬ አልተሳተፈም፣ ትንሽ ጉንፋን ስለያዘው እንትን አላለም። ወንድሜ ሌላም አብዲ አለ እና ስለዚህ ዛሬ እኔ ቤት ላይ ለተደረገ ፕሮግራም ከልብ አመሰግናለሁ። መዝጊያችንን በኦሮምኛ ሙዚቃ አክቲቪስቶቻችንን ትንሽ እስኪ ወገባቸውን እንዴት ነው ይችላሉ አይችሉም ትንሽ እንትን እንበል። እስኪ ዲጄ እስኪ አንድ ሙዚቃ ለቀቅላት ቦፈጋዱ ነው ቀረጽ ያልተኩ እስኪ አክቲቪስቶቻችንን ትንሽ ነቃ አድርጌ እናንተንም አስደስቼ እንሸኝ። አዎ አንድ ሙዚቃ አንድ ይቆይ አንድ ያው አንድ ነገር የመጨረሻ ነገር ልናገር ፈልጌ ነው። እኛ በዚህ ታሪክ ላይ ምንጠላው ሌላውን አይደለም፣ ኖርማሉን ንጹህን ህዝብ አይደለም። ይሄ የሚኒሊክን ስርዓት መመለስ የሚፈልጉትን እነሱን ነው እንጂ እኛ የአማራውን አይደለም ምንጠላው። ግን የሚኒሊክን ስርዓት መመለስ የሚፈልጉ ሚኒሊክ ትላንት እኛን ጨፍጭፎን ብሔር ብሔረሰብን ጨፍጭፈው እነሱ ደግሞ ዛሬ ጀግና እያሉ እሱን ከፍ ሊያደርጉ የሚፈልጉትን እንጂ ሌላ ንጹህን ህዝብ ፈጽመው ንጹህ ህዝብ ከኛ ጋር ፍቅር ነው። አብረን አድርገናል፣ አብረን በልተናል፣ አብሮ አደጎች አሉ። በጣም ብዙ ከምንም በላይ የምንዋደድ የሆነ ጓደኞች አሉ፣ እንደዛውም ፋሚሊ። እነሱን አይደለም እኛ አሁንም የምንቃወመው ሚኒሊክ ጀግና ነው፣ ሚኒሊክ እንዲያርገዋል ብለው እሱም ያወድሱትን አጼዎችን እኛ ላይ እንትን ለማድረግ የሚፈልጉትን ብቻ ነው ዛሬም ሆነ ነገ ጠላት ልንል የምንችለው እንጂ የትግራይ ህዝብ ከኛ ጋር ፍቅር የትግራይ ህዝብ ዛሬ የህዋት አንዳንድ ሰዎች ህዝብን ስለበደሉ የትግራይ ህዝብ ሙሉ እንትና ክፉ ነው ማለት አይደለም። የትግራይ ህዝብ ዛሬም ሆነ ነገ እንወዳቸዋለን። ብሔር ብሔረሰብ በሙሉ ከማንም በላይ እንወዳቸዋለን። ይሄ እንዲታወቅልን እንፈልጋለን። ብሔር ብሔረሰብ ለኛ ከምንም በላይ ነው። ምክንያቱም እኛም ኢትዮጵያዊ ነን። ይሄ ነው ላስተላልፍ የፈለኩት ነገር። ኦኬ አመሰግናለሁ። አክቲቪስት ቀረኛ ያለው ይሄ ነው። እስኪ አንድ እስኪ ከፈቱልን አንድ ሙዚቃ ስልጠኛ ተደምረናል። ካመ ታገስ ሮራ ፈጋዶ
ከስልጤ ጋር ተደመርና ይከት መርካት ተስለሻለቤ ቱፈታሺ ሲናወልቲ አቦት ማዳዱና ለፈይነት ሰኩኝ ሰላም ደስ ይለኝ ለቱፊስ ቢሉ ኦኬ እንግዲህ ዛሬ ኦሮሞ ሲዘፍንም ሆነ ሲጨፍር ዛሬ የተከበሩ አርቲስቶቻችን የስልጤ ሙዚቃ ማን እንደሆነ በማሜ ምርጫ ላይ የተከፈተው የታይ በሉትን በስልጠኛ ቋንቋ በሉትን ከፈትናን አውጄ ፈየቀንን አውጄ ፈየ ከስልጤ ህብረተሰብ የኘሰብ ተደመርናን በሉትን በፍላጎትን ተደመርናን ለምን ብትሉ እኛ ስልጤዎች ኦሮሞዎችን ያው ታትኬሽናሙ በሉትን ለምን ብትሉ እኛ እና ታትኬሽናም በሉትን ስልጤ ከኦሮሞ ህዝብ ጋር ተደመርና አመሰግናለሁ እንዴ ስልኛ ትሞክራለህ ሲዳማ ለነበረን መዝናኛ እንዲሁም አስተማሪ አዝናኝ የነበሩ ፕሮግራሞች ኦኬ ሁሉም ብሔር ብሔረሰብ ሙዚቃ ይከፈታል። አማራ፣ ጎንደርኛ፣ ጎጀምኛ እንዲሁም ጉራጌኛ ሁሉም ነው አይደል? ሁሉንም ያካትታል ይላል ዲጄው። ለምን አክቲቪስቶቻችን ኢትዮጵያዊ ናቸው። አክቲቪስቶቻችን ብሔርተኛ አይደሉም። ሁሉም ማሜም አብዲም ቶልቻም ሁሉም ብቃታችንን ትንሽ እናሳይ ቀጨብ ቀጨብ አድርገው ብሏል። እንግዲህ ዲጄው እንግዲህ ከረባቴን ማውለቅ ሳያስፈልገኝ ነገር እናመሰግናለን። ጫነቀ አይነ ኮንኩ ፈያንኩ ወይ ባድወል ባይታ ወላይታ
ኦኬ አማርኛ ጉራጌ 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 ማሜ ሊጨፍር ነው ሊጨፍር ነው ያው እንግዲህ ክብራትና ክብራን ፈታ ያረግናችሁ ነው እኛ ጋር ልዩነት የለም ሁሉንም ብሔር ብሔረሰቦች እናከብራለን እንወዳለን ጨቋኝነት ለዘላለም ከኢትዮጵያ ምድር ላይ ይጥፋ
ፍትህ፣ ዲሞክራሲ፣ ምርጥ ፌዴራሊዝም በኢትዮጵያችን ይስፈን። ፌዴራሊዝም የብሔር ብሔረሰቦችን እኩልነትና መብት የሚያረጋግጥ ሲሆን በኢትዮጵያዊ ማንነት ብለው የሚንቀሳቀሱ ደግሞ ኢትዮጵያዊ ብሔር ብሔረሰቦችን ጨፍልቀው የአንድ ባህል የአንድ ቋንቋ ተሸካሚ ለማድረግ የሚንቀሳቀሱ አካሎች ስለሆኑ ሁሉም ብሔር ብሔረሰብ ለራሱ ሲል እውነተኛ ፌዴራሊዝም በስርዓት የተገነባ ፌዴራሊዝም እንዲኖር ኢትዮጵያችን ላይ እውን እንዲሆን ዱዓ፣ ጸሎት፣ ትግል እናደርግላችኋለሁ። ሙሐመድ ነኝ። It's okay. ኦኬ ስንት ዘፈን ነው የሚገባው? አንድ በትግርኛ ዘፈን ትንሽ ጭፈራ ጨፍራለን። ከዛ በኋላ ፕሮግራማችንን እንጨርሳለን። ኦኬ ሀብዚው ለወዳጄ ለትግራይ ህዝብ ሀብዚው ሀሽርተ ክልተ ሸባተ ዓመት ሙሉ ሀብዚው ትግራይ ህዝብ ዘረኛ አረግኑ ولكن إني أكتيفيست بريزيدنت مامي عند أكتيفيست بيت زاري تزارلو حبزي كله سبق حزب كترسي ክቡር ፕሬዝዳንት ማሜ ነኝ ከካይሮስ እናመሰግናለን። እስካሁን ስለሰማችሁን የተናገርነውን ሁሉ እንደምትቀበሉት እርግጠኛ ነን።